የትዳር ህይወትና የዘመኑ ተግዳሮቶች በሚል ርዕስ ጥቂት ጊዜ እንቆያለን። ከጓደኛ ላለማነስ አግብታለሽ ለመባል አግብቷል ለመባል የሚገባበት ህይወት አይደለም። ይሄን ምለው ለተጋባ ሰው ይሄ ትምህርት ምን ያደርጋል እንዳትሉኝ፣ ምናልባት እንደዚህ አይነት እሳቤዎች ካሉን ድጋሚ እንድናረማቸው ስለሚያስፈልግ ነው። ወደ ዋናው ዓላማ እንመጣለን። ወደ መጨረሻ ላይ ማህበራዊ ቅቡልነት ለማግኘት ምን ገባበት ህይወት አይደለም። ዝምድና ማጠናከሪያም አይደለም። ከዚህም የተለየ ትርጉም እንዳለው ልብ ልንል ያስፈልጋል። ከዚህ ከፍ ሲል ደግሞ አጥንት ቆጠራም አይደለም። የሀገሬ ልጅ የወንዜ ልጅ የኔን ቋንቋ የምትናገር የኔን ቋንቋ የሚናገር ሲባል አንድ ቋንቋ የሚናገሩ ሰዎች አይጋቡ እያልኩ አይደለም። ነገር ግን ምርጫችንን ያን መስፈርት አድርገን አጥንት ቆጥረን የምንገባበት ህይወት አይደለም። ልክ እንደ ሼር ኢንቨስት አድርገናል። ይሄን ያህል አውጥቻለሁ፣ ስለዚህ ከሷ ይሄን ጠብቃለሁ፣ ከሱ ይሄን ያህል ጠብቃለሁ ብለው ነው የሚገቡት። ኤክስፔክት አድርገው ነው የሚገቡት እንጂ ከነሱ የሚሰጠውን ነገር አስበው አይደለም። ክርስትና መስጠት ነው መሰረቱ። ቅዱስ ጋብቻ መሰረቱ ፍቅር ነው። ፍቅር ደግሞ መስዋዕትነት፣ መስዋዕትነት ደግሞ መስጠት መሰጠት ነው። ይሄን አለመረዳትም ጭምር ይመስለኛል። አንድ የውጭ አጥኚን ያጠናው ይሄው 2000 አካባቢ ያጠናው ጥናት ነው። 45% ትዳሮች 30 ዓመት ሳይሞላቸው ይፈርሳሉ ኢትዮጵያ ውስጥ። ከ30 ዓመት በታች ፍቺ ይፈጸማል። ከሚጋባው ሰው ከግማሽ ያልተናነሰ ቁጥር 30ኛ የጋብቻ ዓመት በዓሉን አያከብርም ማለት ነው። ከዛ ባለፈ 28% ደግሞ የሚሆነው ደግሞ አምስተኛ የጋብቻ ዓመቱን አያከብርም። አምስተኛ አሁን የጋብቻ ክብረ በዓል እየተባለ ይከበራል አይደለ? እንዲህ ሲል ሰርቶታል። ከዛ ባለፈ 34% የሚሆነው ደግሞ 10ኛ የጋብቻ ዓመት በዓሉን አያከብርም። 40% የሚሆነው ደግሞ 20ኛ ዓመት የጋብቻ ዓመት ክብረ በዓሉን አያከብርም ብሎ ሰርቶታል። ይሄን ካለን በአብዛኛው ጥናቶች የተሰሩት እንደ አዲስ አበባ ስለሆነ ቅርብ ጊዜም የሰማችሁት ያለ እንዳለ ሆነ ወደ ኋላ መለስ ብለን ከ2014 ጀምሮ ያለው ነባራዊ ሁኔታ እንመለከታለን። ለምን እንዲህ አታደርጉ? ለምን እንዲህ አትሆኑ? ሰው ይሄ ጠፋል በዚህ ዘመን ላይ፣ በዚህ በመረጃ ዘመን ላይ ምን ማድረግ እንዳለበት እውነት ለመናገር። ስለዚህ ይሄ በጣም ከባድ ፈተና ነው። ቀላል እንዳይመስላችሁ። ቀደም ብዬ እንዳልኳችሁ የፍቺ አንደኛው የመጀመሪያ ደረጃ ምክንያት ተደርጎ የሚጠቀሰው ይሄኛው። ስለዚህ አንደኛው ችግር ይሄ ነው። ከዚሁ ጋር ተያይዞ መነሳት ያለበት ደግሞ አንዳንዶች ደግሞ ልጅ እንዳይመጣ ደግሞ የልጅ መውለጃ ጊዜን ደግሞ ማራዘም የሚፈልጉም አሉ። አንዳንዶች እንደዚህ አይነት ነገሮች ውስጥ ይገባሉ። ታውቁታላችሁ። ቆይ አሁን ልጅ አንፈልግም በረ ግብሩን ወዶ ልጅን ጠልቶ አይኖርም። እግዚአብሔር በፈቀደ ጊዜ ልጅን ይሰጣል። አንዳንዶች በእንደዚህ አይነት መንገድ ይገቡና ልጅ ሲፈልጉ ደግሞ ልጅ ደግሞ አይደለ? እግዚአብሔር በአንድም በሌላ ደግሞ ሊያዘገየውም ይችላል። አናውቅም። ቢያንስ አልኳችሁ ቀደም ብዬ እንኳን አልፎ ተርፎ የሚያጋጥሙን ትንሹንም ትልቁንም ነገር ለካህናት አባቶች ራሱ መንገር አያስፈልግም። በዛ ልክ መሄድ አያስፈልግም። አስፈላጊ ሲሆን ብቻ ነው እንጂ ትንሹንም ትልቁም። ለዛ እኮ ነው ሰው ባልና ሚስት ሲጣሉ ቤተሰብ በግራና በቀኝ የሚቆመው እኮ ለዚህ ነው። እንዲህ አድርጓት እንዲህ አድርጋው ይባላል። ቤተሰብ ከማስታረቅ ይልቅ ልጆቻቸውን ወደ መከላከል ይሄዳሉ። ያሸናፊና የተሸናፊ ይሆናል። እንዲህ አይነት ጠባዮች ፈጽሞ ለሚስት ብሎ አይደለም ባል ንጽህናው የሚጠብቀው። ሚስትም ለባሏ ብላ አይደለም። መጀመሪያ የታመሉት ለእግዚአብሔር ብለው ከምንም በላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አደራችሁ? እንዴት ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ይመስለኛል ተጋቢዎች አላችሁ መሰለኝ። እንኳን ደስ አላችሁ ላለው ሰርጋችሁ ዕለት ባልገኝም አልዘገይም ብዬ አስባለሁ። እንኳን ለዚህ ለተጋድሎ ህይወት አንደኛው የተጋድሎ ህይወት ቀደም ብሎ እንደማችን ሰማዕትነትን አንስቷልና የሰማዕትነት ህይወት ወደ ሆነ ወደ ጋብቻ ህይወት እንኳን ለዚህ ክብር እግዚአብሔር አበቃችሁ እላለሁ። እናንተ ትመስሉኛላችሁ ካልተሳሳትኩ። ሌሎቻችሁም እንግዲህ እንደየዘመናችሁ ያገባችኋላችሁ፣ ልታገቡ የሚያሰባችኋላችሁ። ያ እንዳለ ሆኖ ዛሬ ምናልባት አውዱን ለመጠበቅ ያህል የትዳር ህይወትና የዘመኑ ተግዳሮቶች የትዳር ህይወትና የዘመኑ ተግዳሮቶች በሚል ርዕስ ጥቂት ጊዜ እንቆያለን። ይሄ ብዙ ጊዜ እኔ በስልጠና መልክ ነው የምሰጠው። ነገር ግን አለ አይደለ እንደው ጥቂቱንም ቢሆን ለተማረ ሰው መንገድ መጠቆም ያህል ይበቃልና መንገድ ጠቆም ለማድረግ ያህል ጥቂት ነገሮችን እንማማራለን። እግዚአብሔር መንፈስ ቅዱስ በጉባኤያችን መካከል ተገኝቶ ምስጢሩን ጥበቡን ዕውቀቱን ለሁላችን ይግለጥልን።
እንግዲህ በአብዛኛችሁ ይመስለኛል ካልተሳሳትኩ በሰንበት ትምህርት ቤት ያለፋችሁ ቃል እግዚአብሔርን የምታውቁ ወንድሞች እህቶች ልትሆኑ ትችላላችሁ። ከዛም ባለፈ በተለያየ መንገድ ወደዚህ ህይወት የገባችሁ ልትኖሩ ትችላላችሁ። በብዙ መንገድ የሰማችሁት የተማራችሁት ነገር ሊኖር ይችላል። በተቻለ መጠን ብዙ የሰማነውን ሳይሆን ስላልሰማነው አንድም በጥቂቱም ቢሆን በእንደዚህ አይነት ህይወት ላይ የስነ ልቦና ማማካሪ ስለሆንኩኝ በመንፈሳዊም በስነ ልቦናውም ያለውን ነገር በማማከር ህይወት ካጋጠሙኝ ተሞክሮችን ተነስቼ ጥቂት ነገሮችንም ለማካፈል ሞክራለሁና ቀደም ብሎ ወንድማችን በዚህ ዘመን ስላለው ክርስቲያን አባት እህት ወንድሞቻችን እየተቀበሉት ስላለው መከራ አንስቷልና እርግጥ ዘመኑን ያጀ ነው ተገቢም ነው። ከዛ ባለፈ ግን ሳይታወቅ ደግሞ ውስጡን በብዙ መንገድ ቤተክርስቲያንን እየፈተነ ያለ ድሮ ሰምተናቸው የማናውቀው ሰው በተክሊል ሰው በቁርባን ከተጋባ ማለት ሞት ካልሆነ በስተቀር የሚለየው እንዳይደለ ምናምን የነበረ ሰዎች ምናምነውን ነገር መጠራጠር እስክንጀምር የደረስንበት ዘመን ላይ ደርሰናልና የነዚህ ምክንያቶችስ ምንድናቸው የሚሉትን በስፋት አንስተን እንማማራለን። መቼም ወደዚህ ስትገቡ አነሰን በዛ በቂ ግንዛቤ ይኖራችኋል ብዬ አስባለሁ። ነገር ግን ሁሉን ተመረን አንጨርሰውምና አንዳንዱን በህይወት ነው የምንማረውና ጥቂት ይሄን ትልቁን እግዚአብሔር አክብሮ የሰጠንን ጸጋ እንዳይወሰድብን መማር ማወቅ አስፈላጊ ስለሆነ አንስተን እንማማራለን። እንግዲህ ክርስቲያናዊ ጋብቻ እኔ ምን አይደለም ምን ነው ብዙ ጊዜ ማስተምረው መጀመሪያ ጋብቻ እንግዲህ ታውቃላችሁ የስነ ፍጥረትን ያህል እድሜ ያለው ነው። እንደየሀገሩ እንደየባህሉ ሊለያይ ይችላል። ዓላማውም የኛና አሁን እንደው ከኛ በሃይማኖት በአፋ ያሉት ጋብቻ የሚመሰርቱበትም ዓላማ ይለያያል። ስለዚህ እንደየሃይማኖቱም ሃይማኖቶች አሉ ብዬ ባላምንም መቼም ላጠራሪ መቸንና እንደየሃይማኖቱም የተለያየ ዓላማ አለው። ከዛ ባለፈ ግን ክርስቲያናዊ ጋብቻ ምን አይደለም የሚለው ላይ እናተኩር። ምክንያቱም አንዳንዴ ብዙ ነገር ከዓለም እየሰማን ሳናውቀው የኛ ዕውቀት አድርገን ነው የቀረ በእኛ ውስጥ ያለ ጽድቅ መስሎ የሚታዩ ነገሮች ስላሉ ማለት ነው። ስለዚህ የመጀመሪያው ክርስቲያናዊ ጋብቻ ማህበራዊ ቅቡልነት ለማግኘት የምንገባበት ህይወት አይደለም። አንዳንድ ሰዎች እንደሚያደርጉት ከጓደኛ ላለማነስ አግብታለሽ ለመባል አግብቷል ለመባል የሚገባበት ህይወት አይደለም። ይሄን ምለው ለተጋባ ሰው ይሄ ትምህርት ምን ያደርጋል እንዳትሉኝ፣ ምናልባት እንደዚህ አይነት እሳቤዎች ካሉን ድጋሚ እንድናረማቸው ስለሚያስፈልግ ነው። ወደ ዋናው ዓላማ እንመጣለን። ወደ መጨረሻ ላይ ማህበራዊ ቅቡልነት ለማግኘት ምን ገባበት ህይወት አይደለም። ይሄ በሰዎች ዘንድ እንደው አለ አይደለ እውቅና ለማግኘት ምን ገባበት ህይወት አይደለም። አንዳንዶች እንደሚሉት ደግሞ ቀረኝ ብሎ የሚገባበት ህይወት አይደለም። ተማርኩ፣ እዚህ ደረስኩ፣ ስራ ያዝኩ፣ ስለዚህ ምን ቀረኝ ተብሎ ልክ ይሄ ቼክ ሊስት ይዞ ቲክ እያደረገ ምን ሄደው ህይወት አይደለም። ዓላማው ከዚህ የተለየ ከዚህም ከፍ ያለ ስለሆነ ማለት ነው። አንዳንዶች ደግሞ በዛሬው ዘመን ላይ ይሄ ሚዲያው ተመችቷልና በየሚዲያው ላይ ሰርግ ሲያዩ በተለይ ቤተክርስቲያን ስርዓት ጋብቻ ያምራል፣ ለቪዲዮም ያምራል እንኳን ሚስጥሩ ይቆየን እና ያን አይተው እንደው ሰርግ የሚመስላቸው ሰዎች አሉ። ሰርግ አንድ ቀን ኩነት ነው። ትዳር ህይወት ዘመን ጉዞ ነው። ይሄን መለየት ያስፈልጋልና አንዳንዶች በዚህ ይሄን አይተው እኔም ባገባ ብሎ የሚመኙ ሰዎች ስላሉ ብዬ ነው። ከዚህ ባለፈ በተለይ በገጠሩ ማህበረሰብ ውስጥ ዝምድና ማጠናከሪያ ተደርጎ ይወሰዳል። ዝምድና ማጠናከሪያም አይደለም። ከዚህም የተለየ ትርጉም እንዳለው ልብ ልንል ያስፈልጋል። ከዚህ ከፍ ሲል ደግሞ አጥንት ቆጠራም አይደለም። የሀገሬ ልጅ የወንዜ ልጅ የኔን ቋንቋ የምትናገር የኔን ቋንቋ የሚናገር ሲባል አንድ ቋንቋ የሚናገሩ ሰዎች አይጋቡ እያልኩ አይደለም። ነገር ግን ምርጫችንን ያን መስፈርት አድርገን አጥንት ቆጥረን የምንገባበት ህይወት አይደለም። ከዚህም ከፍ ሲል ደግሞ ቀደም ብለን እንዳልነው የኢኮኖሚ ውህደትም አይደለም። ወጪ መጋራት እኛ በትምህርት ቤት ነው የምናውቀው። እንግዲህ ወጪ መጋራት አይደለም። አንዳንድ ሰዎች አንቺም እዛ ተከራይተሽ ከምትኖር እኔም እዚህ ከተከራይተን ከምንኖር ለምን የኪራይ ዋጋ ለመቀነስ የሚገባበት ህይወት አይደለም። እኔ ምናልባት ይሄን ዓላማ አድርገው የገቡ ሰዎች ካሉ ድጋሚ ቢያስቡት ብዬ ነው። እናንተም ብቻ ሳይሆን እዚህም ውስጥ ሌሎችን ጭምር ነው። ከዛ ባለፈ አንዳንዶች እንደሚሉት ደግሞ ኑሮ አልሳካ ሲል እስኪ አግባና ሞክረው እስኪ አንዷን እንደው ቃሉም ደስ አይልም እውነት ለምን አንዷን የሚለው ራሱ እንደው እውነት ጸያፍ ነው ለኔ እና እንደው እንዲህ አድርገ ሞክረው ህይወትን አጋር ያስፈልግ ይሆናል። ግን ልክ ይሄ አንዳንድ ቤቶች ላይ እንደሚታየው እድል መሞከሪያ ነገሮች አይደሉም። ከዛ ባለፈ ምድራዊ ገነት አይደለም። አንዳንድ ሰዎች አስቡት እንደሚገቡት በተለይ ይሄ ማህበራዊ ሚዲያ ዘመን ላይ አይደል ያለ ነው። መቼም ወጣቶች ታውቃላችሁ፣ እዚህ ውስጥ ያላችሁ ብዙዎቻችሁ ታውቃላችሁ ይገምታሉ። ምናምን ካፕል ቢባሉ አሉ።
ከ24 ሰዓት የቀን ውሏቸው ውስጥ ያውም በድራማ ስክሪፕትድ የሆነ የተጠና የሁለት ደቂቃ ኩነት ያሳዩና ሰዎች አንዳንዶች ግጭት የሌለበት በጣም ሰላምና ረፍት ያለበት አስመስለው ያሳያሉ። የነሱን ህይወት ከነዚህ ሰዎች ጋር ነጻጸራሉ። ትንሽ ፈተና ሲያጋጥማቸው እንዴ የኔ ትዳርማ እሳት ነው ብለው ጋብቻን እስከ ማፍረስ የሚደርሱበት አጋጣሚ ቀላል አይደለም። የሚገርማችሁ በብዙ ይሄ ማህበራዊ ሚዲያ ብዙ ሰው ይወቅሰዋል አይደለ? በአንድ በኩል ደግሞ በጣም ጥሩ ነገሮችም አሉት። የብዙዎች የተሸፈኑ ነገሮችንም በሰዎች ውስጥ ያሉት ነገሮችን የማየትን ምድል ስለፈጠረልን ማለት ነው። ስለዚህ አለመግባባት የሌለበት ምድራዊ ገነትም አይደለም። አንዳንዶች ደግሞ እንደሚሉትም መታሰርም አይደለም። ወዶ ፈቅዶ የሚገባበት ህይወት ነው እንጂ እንደው ታስሮ የሚኖርበት ህይወት አይደለም። ከዛ ባለፈ ትዳር ያን ያህልም ቀላል አይደለም። አንዳንድ ሰዎች በጣም ኦቨር ሲምፕሊፋይ ያደርጉታል። በቃ ምን ችግር አለው ሰው እንደሆነ ትሆናለህ አንቺስ ምንድን ይሄን ምንድን አይነት ነገር አይደለም። ሰው በአእምሮ አስቦ ፈቃድ እግዚአብሔርን ጠይቆ በጾም በጸሎት ተግቶ የሚገባበት ህይወት ነው እንጂ እንዲሁ ዝም ብሎ አለ አይደለ ሰዎች ስላደረጉት ያን ያህል ቀላልም ህይወት አይደለም። የተጋድሎ ህይወት ስለሆነ ማለት ነው። መንፈሳዊ ዝግጅት ያስፈልጋል፣ ኢኮኖሚያዊ ዝግጅት ያስፈልጋል፣ ስነ ልቦናዊ ዝግጅት ያስፈልጋል። ያለ ዝግጅት ዝም ብሎ የሚገባበት ህይወትም አይደለም እውነት ለመናገር። ስለዚህ እነዚህ ነገሮች ምናልባት በደንብ መፈተሽ ያስፈልጋል። ከዛ ባለፈ አክሲዮንም አይደለም በሼራችን ልክ አንዳንድ ሰዎች እንደዛ ነው። እኔ ይሄን ያህል አዋጥቻለሁ፣ እኔ ይሄን ያህል ኢንቨስት አድርጌያለሁ፣ ስለዚህ ይሄ ይገባኛል ምን ልበት አይደለም። በቃ አንዳንዱ ጊዜውን ይሰጣል፣ አንዳንዱ ጉልበቱን ይሰጣል፣ አንዳንዱ ገንዘቡን ይሰጣል። ግን ይሄ ቀመር ሰርተን እኔ ይሄን ስላረኩኝ ይሄ ይገባኛል። አንዳንድ ትዳሮች ብዙ ጊዜ የሚፈተኑት ይሄ ነው። እኔ አጉድያለሁ የሚል ተጣልተው የሚመጡ ባለ ትዳሮች አላጋጠሙኝ። የሚገርማችሁ ነገር ይሄን አጉድላብኛለች፣ ይሄን አጉድሎብኛል፣ ከኔ ቀራ የሚል የለም። ስለዚህ ልክ እንደ ሼር ኢንቨስት አድርገናል፣ ይሄን ያህል አውጥቻለሁ፣ ስለዚህ ከሷ ይሄን ጠብቃለሁ፣ ከሱ ይሄን ያህል ጠብቃለሁ ብለው ነው የሚገቡት። ኤክስፔክት አድርገው ነው የሚገቡት እንጂ ከነሱ የሚሰጠውን ነገር አስበው አይደለም። ክርስትና መስጠት ነው መሰረቱ። ቅዱስ ጋብቻ መሰረቱ ፍቅር ነው። ፍቅር ደግሞ መስዋዕትነት፣ መስዋዕትነት ደግሞ መስጠት መሰጠት ነው። ይሄን አለመረዳትም ጭምር ይመስለኛል። ከዛ ባለፈ ምናልባት ቀደም ብለን እንዳለው የሆሊውድ ፊልም ወይንም ቀደም ብለን እንዳለው በየቲክቶክ ላይ እንደሚታየው አይነት ነገርም አይደለም። ምናልባት አንዳንድ ሰዎች እንዳይሳሳቱ ነው። ስለዚህ እነዚህ ሁሉ ከሆኑ ታዲያ ክርስቲያናዊ ጋብቻ ምንድነው የሚለውን በጥቂቱ የሰማችኋቸው ብዙ የተማራችኋቸው ስለሆኑ አንደኛው ምስጢር ነው። ምስጢር ነው፣ ከማያምኑ የተሰወረ ለሚያምኑ የተገለጠ ነው። ከምንም በላይ አንድ ዓለም ክርስቶስን ይዘው አንድ ፀሐይ ሞቀው የሚኖርበት ህይወት ነው። እግዚአብሔርን ይዘው የሚኖርበት ህይወት ነው። ከዛ ባለፈ አንድነት ነው። አንድም በሚስጥረ ሥላሴ አንድም በሚስጥረ ሥጋዌ የሚመሰል አንድነት በባልና በሚስት መካከል ያለ አንድነት ነው። ከዚህ ከፍ ያለ ትርጉም እንዳለው እንድንረዳ ያለው ከዛ ከፍ ሲል የእግዚአብሔር ሐሳብ ነው፣ በስጋው ደግሞ የሚታተም ነው። ከዚህ ውጪ የሆነውን ጋብቻ ቤተክርስቲያን አታውቀውም። ከዚህ ውጪ የሆነውን ጋብቻ ይሄን ካለን ዓላማው ላይ ጥቂት እናተኩርና ወደ ተግዳሮቶቹ እንመጣለን። ዋናው ተግዳሮቶቹ ስለሆኑ ማለት ነው። ዓላማው አንድ ነው። የጋብቻ ቅዱስ ጋብቻ ዓላማ አንድ ነው፣ ጽድቅ ነው፣ የእግዚአብሔር መንግስት መውረሻ መንገድ ነው። በቃ ከዚህ የተለየ ሁለተኛ፣ ሶስተኛ፣ አራተኛ የሚደረብበት ዓላማ የለውም። አንዳንድ ሰዎች እንደሚያስቡት ልጅ ለመውለድ ዘር ለመተካት እንዲህ ሲባል ምናልባት አንዳንድ በሰንበት ትምህርት ቤትም ስንሰማቸው ያደግናቸው ነገሮች አሉ። ያ እግዚአብሔር ልጅ ካልሰጠ የጋብቻ ዓላማ አልተሳካም ማለት እንችላለን። ስለዚህ የተሳሳተ አረዳድ ነው። ስለዚህ ዓላማው የእግዚአብሔር መንግስት የምንወርስበት የጽድቅ መንገድ ብቻ እንደሆነ ልንረዳ ያስፈልጋል። ስለዚህም ነው ባል ለሚስት ምንድነው መጽደቂያ፣ ሚስት ለባል ምንድናት መጽደቂያ ሆና። ስለዚህ በዚህ ልክ የእያንዳንዳችሁ የሚስትን ዋጋ ባል በዚህ ልክ ከተረዳ፣ የባልን ዋጋ ሚስት በዚህ ልክ ከተረዳች ከዚህ በታች ያለው ሁሉ ከሰማይ በታች ያሉ ነገሮች ናቸው። በቃ ቀላል ናቸው ማለት ነው። ሰው ለሚጸድቅበት ነገር ዋጋ ይሰጣል። ሰው ለሚጸድቅበት ነገር ዋጋ ይከፍላል። ስለዚህ ለሚስት ዋጋ መክፈሉ፣ ጊዜውን መስጠቱ፣ ገንዘቡን መስጠቱ የትኛውንም ነገር አይደምርም አይቀንስም። ከምንም በላይ መጽደቂያው ስለሆነች ማለት ነው። ስለዚህ በዚህ ልክ ዓላማውን ምናልባት ሳትረዱት ቀርታችሁ ነው ብዬ ሳይሆን በዚህ ልክ ዓላማውን ካስቀመጥን ቀደም ብለን የዘረዘርናቸው ነገሮች ሁሉ ትርፍ ናቸው ማለት ነው። በዋነኝነት ግን ያው ወደ ቁጥሮቹ ልሂድ። እንግዲህ ብዙ ጥናት እንደ ቤተ ክርስቲያን ቢሰራ የበለጠ ደስ ይለኝ ነበር። ምናልባት እዚህ ውስጥ ያላችሁ ምናልባት ጥናት መስራት የምትችሉ ካላችሁ በየሰንበት ትምህርት ቤቱ ላይ ራሱ ምናልባት ቢያንስ ቢሰራ እኔ ያለንበትን ሁኔታ እንድናውቀው ፈልጋለሁ እንደ ሰው። ምክንያቱም የገበሬው ተረት እንዳይመጣ፣ አንቺ ክምር የሚባለው ነገር እኛ ላይ እንዳይመጣ፣ ያለሽ መስሎሻል የሚባለው ነገር እንዳይመጣ ማለት ነው። ስለዚህ ጥናቶች አሁን ማቀርባቸው ጥናቶች እንደ ሀገር የተሰሩ ምናልባት በውጭ አጥኚዎችም አንዳንዶች የተሰሩ ጥናቶችም ጭምር ስለሆኑ ማለት ነው። ስለዚህ እንደ ቤተ ክርስቲያን መቼም
ቤተክርስቲያን ትልቅ ናት እንላለን፣ ግን ትልቅ ነገሮች ሲወጡባት አንመለከትም። በዚህ ልክ በተለይ የአሃት ቤተክርስቲያናትን ብንመለከት ብዙ ጊዜ ያለውን ምእመን ቆጥሮ ሰፍራ ያውቃሉ፣ ህይወቱ ይታወቃል። ከዛም አልፎ ተርፎ ደግሞ በየጊዜው ጥናቶች ይሰራሉ። በየዘመኑ የሚያጋጥሙ ተግዳሮቶችን በምን መንገድ መወጣት እንዳለባቸው ዝግጅነት አላቸው። በዚህ ልክ ባልተዘጋጀንበት ዘመን ላይ ዘመኑን መዋጀት እንችላለን። እኛ አልፎ ተርፎ ዛሬ ላይ ከአሕዛብ ከአማሌቃውያኑ የሚመጡብን ተጽዕኖች መቋቋም እንችላለን ማለት በጣም ዘበት ነው የሚሆነው። ምክንያቱም ዝግጅቱም የለንም። ሁልጊዜ ችግሮች ሲደርሱ ብቻ መጮህ ላይ ብቻ ነው የምናተኩረው። እነሱ አስበው አልመው በተለያየ መንገድ እየሰሩ ነው ያለው። ዓለምም ምዕራባውያኑም ከሁሉ በላይ ትልቁን ተቋም ጋብቻን ለማፍረስ በተለያየ መንገድ ቀጥታ አይደለም በተለያየ መንገድ እየሰራ ነው ያለው። ምናልባት ሌላ ጊዜ ምናልባት በተለይ ይሄ ድህረ ዘመናዊነት ፖስት ሞደርኒዝም የቱን ያህል ለጋብቻ ጠንቅ መሆኑን በጣም ልንረዳ የሚያስፈልግበት ዘመን ላይ ነው ያለነው። ስለዚህ ጥናቶች መስራት ያለንበትን ነባራዊ ሁኔታ ማወቅ ያስፈልጋል። ቀደም ብሎ አሁን በዚህ ዘመን ላይ እየተቀበለች ያለችው ቤተክርስቲያን ያለችው መከራ አንስተናል። ይሄ አንድ ነገር ሆኖ ሳለ ግን ምናልባት ውስጥ ለውስጥ ግን በብዙ መንገድ ቤተክርስቲያን እየተፈተነችበት ያለው ትልቁ ችግር ቢኖር በጋብቻ ውስጥ ያለ የትዳር መፍረስ፣ የልጆች መበተን ነው። ስለዚህ እዚህ ላይ ያሉ ጥናቶችን እንመልከት። አንድ የውጭ አጥኚን ያጠናው ይሄው 2000 አካባቢ ያጠናው ጥናት ነው። 45% ትዳሮች 30 ዓመት ሳይሞላቸው ይፈርሳሉ ኢትዮጵያ ውስጥ። ከ30 ዓመት በታች ፍቺ ይፈጸማል። ከሚጋባው ሰው ከግማሽ ያልተናነሰ ቁጥር 30ኛ የጋብቻ ዓመት በዓሉን አያከብርም ማለት ነው። ከዛ ባለፈ 28%ቱ ደግሞ የሚሆነው ደግሞ አምስተኛ የጋብቻ ዓመቱን አያከብርም። አምስተኛ አሁን የጋብቻ ክብረ በዓል እየተባለ ይከበራል አይደለ? እንዲህ ሲል ሰርቶታል። ከዛ ባለፈ 34% የሚሆነው ደግሞ 10ኛ የጋብቻ ዓመት በዓሉን አያከብርም። 40% የሚሆነው ደግሞ 20ኛ ዓመት የጋብቻ ዓመት ክብረ በዓሉን አያከብርም ብሎ ሰርቶታል። ይሄን ካለን በአብዛኛው ጥናቶች የተሰሩት እንደ አዲስ አበባ ስለሆነ ቅርብ ጊዜም የሰማችሁት ያለ እንዳለ ሆነ ወደ ኋላ መለስ ብለን ከ2014 ጀምሮ ያለው ነባራዊ ሁኔታ እንመለከታለን። 2014 ላይ 14000 ተጋቢዎች ነበሩ በአዲስ አበባ ደረጃ። ያው አዲስ አበባ ሲባል ክርስቲያን የሆነውም ክርስቲያን ያልሆነውም አለ። እንግዲህ በቀደመው የህዝብና ቤት ቆጠራ መሰረት ከ86% ወደ 78% እንደደረሰን አውቃለሁ። በቁጥር ደረጃ ኦርቶዶክሳዊ በአዲስ አበባ ደረጃ ማለት ነው። አሁን ያለውን ሁኔታ መገመት ትችላላችሁ። ግን ቢያንስ ማጆሪቲ እንደሆነን ልናውቅ ይገባል። በአብዛኛው ከዚህ ከተማ ላይ የሚኖረው ከ60 ከ70% በላይ ኦርቶዶክሳዊ እንደሆነ ይታወቃል። ስለዚህ በዚህ ቁጥር ውስጥ የኛ ድርሻ ምን ያህል እንደሆነም ጎን ለጎን ልናስበው ስለሚያስፈልግ ማለት ነው። ስለዚህ 14000 ተጋቢዎች ነበሩ። 1623 ፍቺዎች ተመዝግበዋል። 11% ነበር ፍቺ ማለት ነው። 2015 ላይ 37397 ተጋቢዎች ነበሩ። 4696 ፍቺዎች ተመዝግበዋል። 12.5% በላይ ፍቺ ተመዝግበዋል ማለት ነው። 2016 ላይ 18215 ተጋቢዎች ነበሩ። 3500 በላይ ፍቺ ተመዝግበዋል። ይሄ 19% በላይ ፍቺ ጨምሯል ማለት ነው። 2017 6 ወር የተሰራው 15574 ተመዝግቦ ነበር። የተጋቡ ቁጥሮች 3769 ፍቺ ተመዝግበዋል። ወደ 24% አካባቢ ማለት ነው። እንግዲህ አሁን የቅርብ ጊዜ የሰማነውን ደግሞ በባለፉት 3 ወራት በአዲስ አበባ ደረጃ ከተጋቡት ሰዎች መካከል ከ10000 ተጋቢዎች አካባቢ ከ10030 ይመስለኛል ተጋቢዎች መካከል 3000 ሰዎች ተፋተዋል ይላል። እንግዲህ ይሄ ቁጥር አሁን እንደዚህ ቁጥሮች ሲነገሩ የኛ ድርሻ ምን ያህል ብሎ ማሰብ ነው የሚያስፈልገው። ስለዚህ ምን ያህል ፍቺው እየጨመረ እንደሆነ ማየት ይቻላል። ለዚህ ብዙ መሰረታዊ ምክንያቶችን ማንሳት እንችላለን። በአብዛኛው ግን እኔ ቀደም ብሎ ካነበብኩት ያሁን የቅርቡ ውጤት ምን እንደሆነ አላውቅም። አንደኛ ደረጃ የልጅ አለመውለድ ነበር። የሚገርማችሁ ነገር ቻይልድለስነስ ይላል። በጣም የልጅ አለመውለድ አንደኛ የፍቺ ምክንያት ተደርጎ ይገለጥ ነበር በብዙ ጊዜ። ስለዚህ የኛን ድርሻ በዚህ ውስጥ ማሰብ ያስፈልጋል። ምክንያቶቹ ብዙ ሊሆኑ ይችላሉ። እንዘረዝራቸዋለን። እንደመነሻ እኔ በቅርብ ጊዜ ያስተዋልኩት ያጋጠመኝ አንድ ያው በመንፈሳዊ ወንድም ነው እንዲህ ነው እንዲያ ነው ለማለት ሳይሆን በጣም በስሚ ነው የሰማሁትና ለኛ ራሱ በብዙ መንገድ አርአያ የነበረ ታላቅ ወንድም ነው እና ጋብቻው በፍቺ ተጠናቀቀ። ያው የምታጋባው ቤተክርስቲያን አታውቃላችሁ። የሚያፋታው ማን ነው? የሚያፋታው ማን ነው? ቤተክርስቲያን ታፋታለች እንዴ? አዎ ዓለም ነው የሚያፋታው። ዓለም ቤተክርስቲያን ታጋባለች፣ ዓለም ያፋታል። በአሃት ቤተክርስቲያን ቅርብ ጊዜ ሰማሁት፣ እናንተም ሰምታችሁ ሊሆን ይችላል። በተለይ በግብጽ ቤተክርስቲያን ጋብቻ በቤተክርስቲያን ውስጥ ይፈጸማል።
ከዛ ተጋቢዎች ችግር ካጋጠማቸው ወደ ቤተክርስቲያን ይመጣሉ እንጂ በመንግስት ደረጃ ፍቺ እንዳይፈጸም ቤተክርስቲያኗ ከመንግስት ጋር ተስማምታ የትኛውም የኮፕት ኦርቶዶክስ ሄዶ በዓለም አይፋታም። የኛ ካህናቱም የሚዳኙት በዓለም ነው። መንፈሳዊ ፍርድ ቤት የለንም። ከዛ ባለፈ ተጋቢዎችም በዓለም ሄዶ ይፋታሉ ማለት ነው። የጋብቻችንን ሰርቲፊኬት ራሱ የምናጸድቀው እዛ ሄደን ነው አይደል? በዚህ ልክ እንደ ተቋምም የደከምንባቸው ብዙ ነገሮች አሉ። ስለዚህ ይሄ ወንድም ያልኳችሁ እንደው ታሪኩን ያነሳሁት ለሞቀስ አስተማሪ ስለሆነ ነው እና በብዙ መንገድ ጥሩ ክርስቲያን ነው። በብዙ መንገድ የሚደክም የሚተጋ ነው። በስተመጨረሻ ምን አለ? እግዚአብሔር አክብሮ የሰጠን ስጦታ አክብረ ካልያዝከው እንደዚህ ይሆናል አለ። አሁን ብዙዎቻችን በእጃችን ላይ ሆኖ ያላወቅነው ትልቁ ስጦታ ይሄን ስጦታ እግዚአብሔር ሰጥቶን ሳለ ትዳርን የሚያህል ስጦታ ሰጥቶን ሳለ ምናልባት ዋጋው የሚታወቀን ትዳሩን ስናፈርሰው ነገሮች ሁሉ ካለቁ በኋላ ነው ብዙ ጊዜ የምንረዳው። ስለዚህ እንደዚህ አለ እና የያዝነውን ነገር ዋጋውን እንወቀው ለማለት ነው ይሄን ታሪክ ያነሳሁት። ከዚህ ባለፈ አንድ ልቤን የሰበረኝ የቅርብ ጊዜ ታሪክ በብዙ እንዳቀሜ ምንም ያቀሜን ያህል የደከምኩበት ኦልሞስት 6 ወር 7 ወር ያህል በሌሎች አባቶች በካህናት አባቶች በንስሐ አባቶች በብዙ ተደክመውበት በስተመጨረሻ ኬዙ እኔ ጋር መጥቶ እኔም በቃ ስሰማው ምንድነው ይሄ ትዳር ላይቀጥል የሚችልበት እንደው አንዳንዴ እንደ ሰውኛው እንኳን ይሄ ነው ማትሉት ምክንያት ሳያጋጥም ትዳሩ በፍቺ ተጠናቀቀና ተጋቡት በተክሊል ነው ተጋቡት በሥርዓተ ቤተክርስቲያን ነው እንደቀላል የቆየው ደግሞ በነገራችሁ እኮ በጣም በረጅም ጊዜ አለ 6 ወር 7 ወር እንደዚህ ቆየ። ከዛ ባለፈ ፍቺው ረዘመ። እንደው ፍቺው 1 ዓመት ፕሮሰስ ፈጅ እና እኔ አሁን ምንድነው እኔ ማላውቀው ነገር እንዳለ አውቃለሁ። ግን ደግሞ አንዳንድ ነገሮችን ዞር ብለን ልንፈትሽ ያስፈልጋል። የሆኑ ነገሮች እየተለመዱ ሲመጡ ቀላል ይሆናሉ። ቀላል እየሆኑ ይለመዳሉ ይመጣሉ። ከዛ ባለፈ በቃ ክርስትናችንም በዛው ልክ በብዙ መንገዶች ውስጥ እንቅፋቶች ያጋጥሙት ሄዳ ማለት ነው። ስለዚህ እንደዚህ አይነት ነገሮችን እኔ አሁን የፍቺ ምክንያቶች ላይ በብዙ በኦርቶዶክሳውያን ጋብቻ ላይ የተመለከትኩት የዶግማ ልዩነት ፍቺ ሆኖ አይቻለው። የዶግማ ልዩነት ሲለያዩ እኮ እሷም ቤተክርስቲያን ትመጣለች እሱም ቤተክርስቲያን ይመጣል። እሱም ያስቀድሳል እሷም ታስቀድሳለች። ምናልባት ንስሐ አባት ያው የተለመደ መቀየር ካለባቸው ይቀየራሉ አለ አይደለ? ከሰው ገለል ለማለት ያደርጋሉ እንጂ ሃይማኖታቸውን አይጥሉም። ስለዚህ ትልቁ አንድ የሚያደርጋቸው ሃይማኖት እያለ የጠባይ ችግር ብቻ ነው የብዙዎችን ትዳር እየፈተነ ያለው የጠባይ ችግር በአብዛኛው የጠባይ ችግር። ከዛ እንዘረዝራቸዋል በብዙ መንገድ። ስለዚህ በዚህ ልክ ቀላሉ ነገር ያው ሰይጣን ታውቃላችሁ ከምንም በላይ ሊፈትነው የሚችለው ትልቁ ተቋም ጋብቻ ነው። እንኳን እኛ ዓለማውያንም እኮ እኮ በህግ ትምህርት ቤት እኮ በአንድ ሀገር ውስጥ ትልቁ ተቋም ይላሉ ትዳር ነው ወይንም ጋብቻ ቤተሰብ ነው የሚሉት እንጂ የህዝብ ተወካዮች ምክር ቤት ወር ሌላ ትልልቅ የህግ ተቋማት አይደሉም። ስለዚህ ይሄን ተቋም ይፈተናል። አንድ ልናውቀው የሚገባ ተጋቢዎች ፈተና ሲመጣ መደንገጥ አይደለም። በቃ እንደምትፈተኑ ተረዱት። የተጋርሎ ህይወት አይደለ አንደኛው የተጋርሎ ህይወት ሌላው በምንኩስና እንደሚኖረው ሁሉ እናንተም በዚህኛው ህይወት ውስጥ ስትኖሩ ተጋርሎ እንዳለባችሁ ልታውቁት ልትረዱት ያስፈልጋል። ስለዚህ ምክንያቶችን ማወቃችን ቀድመን አጥር እንድንሰራ ስለሚያስፈልግ ምክንያቶችን ቢያንስ እኔ በተረዳሁት ጥናቶች ባሳዩት ልክ የጋብቻ ፍቺ ምክንያቶች ቀጥሎ ዘረዝራቸዋለሁ። የመጀመሪያው ያለ በቂ ዕውቀት ወደ ጋብቻ መግባት ነው። ያለ በቂ ዕውቀት እንዲሁ ዝም ብሎ ትዳር ከመሰረቱ በኋላ እኮ በቅዱስ ቁርባን ጋብቻቸውን ከፈጸሙ በኋላ መልሰው የማይቆርቡ ክርስቲያኖች በጣም ብዙ ናቸው። ያስደነግጣል። መቼም እንደዚህ አይነት ሰነድ ትርኢት ላይ እንደዚህ አይነት ነገር ላታውቁ ትችላላችሁ። ከዚህም ከዛም ይመጣል ላይ በቤተ ክርስቲያን ጋብቻ መፈጸም ፈልገው ይባላል። በቂ ትምህርት የለም። ከዛ የመጀመሪያ ቀን ከቆረቡ በኋላ ከዛ በኋላ ፈጽመው ከንስሐ አባታቸው ጋር የማይገናኙ እንዲሁ ዝም ብሎ ዝርው ሆነው የሚኖሩ ብዙዎች አሉ። የሚገርማችሁ ነገር ከዛ ትዳሩ ሲፈርስ ምን እንላለን እኔና እናንተ? አይ በቁርባን ተጋብተው ነበር በተክሊል ተጋብተው ነበር ጋብቻው ፈረሰ። አይገርምም? የተክሊል ጋብቻ ይፈርሳል እንላለን። አስቀድመው ግን አልተማሩ። ካልተማሩ እንዴት አድርገው ሊጠብቁት ይችላሉ? ስለ ተቋሙ ከምንም በላይ ደግሞ ስለዚህ ስለ ተጋርሎ ህይወት ምንነትን አልተረዱ። ስለዚህ ጋብቻው በቀላሉ መንገድ ይፈርሳል ማለት ነው። ስለዚህ አንደኛው ያለ በቂ ዕውቀት ዛሬ ከሌለ መማሪያው መንገድ ብዙ ነው። ሰው ለመማር ከፈለገ መጽሐፍቶቹ ብዙ ናቸው። ዛሬ ሚዲያው ላይ የሚያስተምሩ አባቶች በጣም ብዙ ናቸው። የእውነት መማር እንፈልጋለን ወይ ነው። ስለዚህ ዕውቀት ከሌለ ዕውቀት ይሞላል፣ ችግር የለውም።
ምንም የተለየ እውቀት መቀዳደም ነው። አንዱ ቀድሞ ያውቃል፣ ሌላኛው ደግሞ ዘግይቶ ያውቃል። አለቀ። ሌላ ነገር የለው። ግን ለመማር ግን መፈለግ ያስፈልጋል። ብዙ ሰው ምንድነው የሚያስበው? በቃ ኢንታይትልድ ነኝ ብሎ ያስባል። ስለ ትዳር የሚያውቅ ብዙ ስለሰማ ብዙ ስላየ የሆነ ነገሮች ከጓደኞች ስላየ የሚያውቅ ሁሉም ሰው መማር አለበት። ቆሞ እዚህ ጋር ስለ ጋብቻ የሚያስተምረው ሰው መማር አለበት። ሁሉም ሰው በየጊዜው አንድ አይደለም መማር ያለበት። በየጊዜው ቅድመ ጋብቻ ትምህርት አለ፣ ጊዜ ጋብቻ ትምህርት አለ። በጋብቻ ውስጥም ትምህርት ያስፈልጋል ሁሉ ጊዜ። በቀደመው ዘመን ላይ እናንተ እዚህ ምናልባት ታውቃችሁ ይሆናል እንጂ እኛም ተምረንባቸዋል። ታላቅ አባት ናቸው ጋሽ ተሰማ። በጣም ለብዙ ትዳር መድኃኒት የሆኑ አባቶች ናቸው። አባት ነበራቸው እውነት ለመናገር በብዙ መንገድ እና እንደዚህ አይነት የጊዜ ጋብቻ ጉባኤያት ነበሩ። እኔ አሁንም እዚህ ኑር አይኑር አላውቅም። በብዙ መንገድ እንዲህ አይነት ጉባኤዎች አሁን በአብዛኛው ብዙ ቦታ ግን አላይም፣ ተዳክሟል። አንጻራዊ የሆኑ ጥቂት አባቶች ናቸው እንደዚህ አይነት ነገሮች ላይ የሚሰሩት። ስለዚህ ሁል ጊዜም ትምህርት ያስፈልጋል። አይደለም ቅድመ ጋብቻ ጊዜ ጋብቻም ትምህርት ያስፈልጋል። ግራጁዌት አይደረግም። በቃ እያንዳንዱ ትዳር አንደር ኮንስትራክሽን ነው፣ እየተገነባ ነው ያለው። ፈርሶ ተጨርሶ ሪባን የቆረጠ ትዳር የለም። በቃ ተጋድሎ ህይወት ነው። ተጋድሏችን የሚጠናቀቀው እስከ ሞት ድረስ ጸንተን ስንቆይ ብቻ። በዚህ ልክ ማሰብ ያስፈልጋል። ስለዚህ ያለ በቂ ዕውቀት መግባት፣ ያለ ምክረ ካህን መግባት አንደኛው ፈተና ነው። ስለዚህ በዚህ መንገድ ውስጥ ያለን ካለን ወደ ካህናት አባቶቻችን ቀርበን በሚገባ መማር፣ እኛም ራሳችንን ማስተማር ደግሞ ያስፈልጋል። ከዛ ባለፈ የጾታ ልዩነትን አለመረዳት። አሁን ይሄ ቅድመ ጋብቻ ላይ ብዙ መረዳት የሚያስፈልጋቸው ነገሮች ናቸው። የወንድ አረዳድ፣ የወንድ አስተሳሰብና የሴት አስተሳሰብ የሚለያይባቸው ብዙ ነገር፣ ተፈጥሯችን እንደሚለየው ለነገሮች ያለን እይታ፣ ሚዛን የምንሰጣቸው ነገሮች፣ ሚዛን ማንሰጣቸው ነገሮች ይለያያሉ። ይሄን እርስ በርስ መረዳት ያስፈልጋል። ከዛ ባለፈ እርግዝና ላይ የሚያጋጥሙ ችግሮች አሉ። አንዳንድ ወንዶች ፈጽሞ ማይረዷቸው በብዙ መንገድ ድባቴ፣ ፖስት ፓርተም ዲፕሬሽን የሚባሉ ነገሮች አሉ። ከወሊድ በኋላ የሚመጡ እንዲህ አይነት ነገሮች እንደ ቀላል የምናነሳቸው ነገሮች ትዳርን ያው መነቅነቅ ይጀምራሉ። ሌሎች ፋክተሮች ሲጨመሩበት እስከ ማፍረስ ይደርሳሉ። ከዛ ባለፈ ከወሊድ ጋር የሚመጣ የመልክ መለወጥ፣ ወፈረች ብሎ እኮ ሚስቱን የሚፈታ ሁላ አይጠፋም በዚህ ዘመን ላይ። እውነቴን ነው የምነግራቸው፣ እንደ ቀላል እንዳይመስላቸው። ምንድነው ምክንያት ሲባል አይ በቃ ወፈረች። ሰው ህይወትን ሰጥቶ ላይወፍር ነው እንዴ? በዛ ልክ ስንት መከራ ሞቶ መነሳት ነው መውለድ ይላሉ እኮ። እኛ እናውቀው ወንዶች ሆነን ለመናገር እኮ መውለድ እኮ ሞቶ መነሳት ነው የሚሉት እናቶቻችን። እና አንዳንዴ እንዲህ አይነት ምክንያቶች የትዳር መፍረስ ምክንያት ሆነው ሲቀርቡ እንመለከታለን። ከዛ ባለፈ ልጅ አለመውለድ፣ በተለይ አዲስ ተጋቢዎች በጣም በዚህ ላይ ትዕግስት ያስፈልጋል። እግዚአብሔር በሰጠ ጊዜ እግዚአብሔር ሲሰጥ ነው መቀበል እንጂ በግድ በጉልበት የምናመጣው ነገር የለም። ሰዎች ነው የሚፈትኗቸው። እናንተ እንኳን እርስ በርሳችሁ እኮ አንዳችሁ ተረዳታችሁ ልትኖር ትችላለች። ባል ሚስት ባልን ተረድቶ ሲኖር ይመጣል የገዛ ቤተሰቦቻችን። እንዴት ነው አይጠየቅም፣ ነውር ነው። እውነት ከይቅርታ ጋር እግዚአብሔር ሲሰጥ ሰጠ ነው በቃ፣ ሲያደርግ አደረገ ነው የሚባለው። እንዴት ነው እንዴ? ሰውን ልጅ ጠልቶ ነው ጋብቻ ውስጥ የሚገባው እንዴ? እውነት ለመናገር ችግሩ የማን ነው? ደግሞ በጣም የከፋ ጥያቄ፣ ጸያፍ አይባልም፣ ነውር ነው እንዴ? እኛን እንደ ልጆች የምንሰጠው ግራ እኮ የሚገባ ነገሮች ናቸው። ለምን እንዲህ አታደርጉ? ለምን እንዲህ አትሆኑ? ሰው ይሄ ጠፋል በዚህ ዘመን ላይ፣ በዚህ በመረጃ ዘመን ላይ ምን ማድረግ እንዳለበት እውነት ለመናገር። ስለዚህ ይሄ በጣም ከባድ ፈተና ነው፣ ቀላል እንዳይመስላችሁ። ቀደም ብዬ እንዳልኳችሁ የፍቺ አንደኛው የመጀመሪያ ደረጃ ምክንያት ተደርጎ የሚጠቀሰው ይሄኛው። ስለዚህ አንደኛው ችግር ይሄ ነው። ከዚሁ ጋር ተያይዞ መነሳት ያለበት ደግሞ አንዳንዶች ደግሞ ልጅ እንዳይመጣ ደግሞ የልጅ መውለጃ ጊዜን ደግሞ ማራዘም የሚፈልጉም አሉ። አንዳንዶች እንደዚህ አይነት ነገሮች ውስጥ ይገባሉ። ታውቁታላችሁ። ቆይ አሁን ልጅ አንፈልግም፣ ኧረ ግብሩን ወዶ ልጅን ጠልቶ አይኖርም። እግዚአብሔር በፈቀደ ጊዜ ልጅን ይሰጣል። አንዳንዶች በእንደዚህ አይነት መንገድ ይገቡና ልጅ ሲፈልጉ ደግሞ ልጅ ደግሞ አይደለ? አዎ እግዚአብሔር በአንድም በሌላ ደግሞ ሊያዘገየውም ይችላል፣ አናውቅም። ስለዚህ ሁለቱም ትክክል አይደለም። ከምንም በላይ ይሄ ልጅን ወዲያውኑ እግዚአብሔር ካልሰጠኝ ማለት አይቻልም። እግዚአብሔር በወደደ ጊዜ ይሰጠናል። እኔ ቅርብ ማውቀው የገዛ ጓደኛዬ ከ11 ዓመት በኋላ ወልዶ 11 ዓመት ጥሩ ክርስቲያን ነው። አንዳንዴ ምስክርነትም ስለሚያስፈልግ ነው። አዎ አንዳንድ እንደዚህ ዝም ብሎ ማይመስላቸው ሰዎች አሉ። ማይመስላቸው ሰዎች ስላሉ መናገርም ያስፈልጋል። ስለራሴ ስለማላወራ መስከር ጥሩ ነው ብዬ እና ከ11 ዓመት በኋላ በጣም ጥሩ ክርስቲያን እውነት ለመናገር እኔ መሰክርለታለሁ። ባለቤቱም እንደዚህ ናት። እግዚአብሔር በወደደ ጊዜ ሊሰጣቸው። ስለዚህ መጽናት ያስፈልጋል። ይህ ሲባል አሁን እኔስ እንደዛ ቦን ብላችሁ አታስቡ። በቃ እግዚአብሔር በወደደ ጊዜ ያደርጋል።
ስለዚህ በዚህ ልክ ማሰብ ያስፈልጋል። አንደኛው ተግዳሮት ይሄ ነው። ለዚህ የስነ ልቦና ዝግጅት ካደረግን ሌላው ቀላል ነው። ሌላኛው የተግባቦት ችግር ነው። ችግሮች ሲያጋጥሙ ለመነጋገር ፈቃደኛ አለመሆን በተለይ በወንዶች ዘንድ ያለ ችግር ነው። ሐሳብ ስሜትን ደግሞ መግለጽ አለመቻልም ሌላኛው ደግሞ ውስንነት ያለብን ሰዎች ልንኖር ይችላለን። ስለዚህ አንዳችን ሌላችንን ለመረዳት ነው። እኔን ይረዱኝ ከማለት ይልቅ እሷ እንዴት አድርጌ ልረዳት፣ እሱ እንዴት አድርጌ ልረዳው፣ በሌላው ሰው ጫማ እንዴት ልቆም አይደል? ባልንጀራ እንደራስ አድርገህ ወደድ እኮ ነው የተባለ አይደል? በሷ ጫማ ቆሜ እንዴት ልረዳት፣ በሱ ጫማ ቆሜ እንዴት ልረዳው ነው እንጂ ብዙዎቻችን የምንፈልገው እኛን ሰዎች እንዲረዱን ወይ ባላችን ወይ ሚስታችን እንዲረዳን ነው የምንፈልገው እንጂ እኛ ባላችን ሚስታችንን በምን መንገድ እንረዳት ወይ እንረዳው ብለን አናስብም። ስለዚህ ሌላኛው የተግባቦት ችግር በጣም መሰረታዊ ነው። እንደው ሁልጊዜም ወደ ካህናት አባቶችም አትሩጡ ግጭት ሲያጋጥም። እኔ ብዙ አልደግፍም ማለት ካህናት አባቶች ያስፈልጋሉ። በምክረ ካህን ነው ክርስቲያን መመላለስ ያለበት። ችግሮቻችንን ግን በራሳችን የመፍታት ክህሎትን ግን ማዳበር ያስፈልጋል። ለትንሽ ለትልቁ እኮ በቃ ካህናትም ይደክማሉ፣ ይሰለቻሉ። እውነት ለማለት ሰው ናቸው። ስለዚህ ችግሮቻችንን አለ በጣም ዋና ከበድ ያለ ችግር ሲያጋጥም ወደ ካህናት አባቶች መሄድ፣ ምክር ለሚያስፈልገውም ለማያስፈልገውም አይደለም መሄድ፣ ለሚያስፈልጋቸው ከበድ ላሉ ነገሮች መምረጥ ያስፈልጋል። ለትንሽ ለትልቁ ክስ ይመስል ብቻ ስልክ እያነሱ አባ እንደዚህ ሆነ ችግሮቻችንን በራሳችን ሃንድል የማድረግ ልማድ ያስፈልጋል። በቃ አንዳንዴ ጥሩ ያልሆኑ ስሜቶችን መቀበል በቃ። ስለዚህ ተግባቦት ሌላኛው የፍቺ ምክንያት ነው። ከዛ ባለፈ አለመከባበር በጣም በብዙ መንገድ ይሄ በብዙ ጊዜ ይታያል። በቤተሰቧ ፊት ማሸማቀቅ፣ በቤተሰቡ ፊት አለማክበር፣ የራስን ዋጋ ከፍ ለማድረግ መጣር፣ እንዲህ አይነት ነገሮች ተገቢ ያሉ። አለመከባበር ሌላኛው ችግር ነው። በጓደኛ ፊት ጮሆ መነጋገር፣ እንዲህ አይነት ነገሮች በብዙ እናያለን። ታክሲ ውስጥ እናያለን፣ በቤተ ክርስቲያን ውስጥ እናያለን። በብዙ መንገድ የሚያጋጥሙ ነገሮች ናቸው። ስለዚህ ሰው ክብሩን ይፈልጋል። ሰው መከበርም አለበት አይደለ? ከምንም በላይ ሁሉም ሰው ክብር ያስፈልገዋል። ሚስትም ባልን ሚስትን ልታከብር ያስፈልጋል። ሌላኛው የግጭት ምክንያት አለመረዳዳት። ብዙ ጊዜ ይሄ በተለይ በእኛ ባህል ውስጥ የተለመደ ነገሮች ናቸው። አሁን እየቀራ መጣ እንጂ ልጅ ወልደን እንኳን እናቶች ልጅ ሲያለቅስ ምንድን ነው የሚለው አባቶች? ልጅሽ አለቀሰ እኮ ነው የሚሉት የድሮ አባቶች አይሉም እንዴ? ይላሉ። ልጅሽ አለቀሰ እኮ ነው የሚለው። ነይ የሆነ ነገር አድርጊለት ወይ የሆነ ነገር አድርጊለት ነው የሚሉት። እነሱ የሚመለከታቸው የሚመስላቸው አባቶች ነበሩ። አሁን እንኳን ዳይፐርም የሚለውጥ አባት መጥቷል። እግዚአብሔር ይመስገን። የሚያጠባ የሚያስገሳ አይደል? እንደዚህ አይነት አባቶች እየመጡ ስለሆነ ጥሩ ነው። መረዳዳት ያስፈልጋል። ስለዚህ አለመረዳዳት አንደኛው የግጭት ምክንያት ነበር። ከዛ ባለፈ በልጆች አስተዳደግ ላይ ራዕይን ባለመጋራት፣ ራዕይን መጋራት ሲባል መሻሻል አለ። ካገቡ በኋላ ህይወት አይቆምም አይደል? በትምህርት መሻሻል ይኖራል። የሥራ ህይወትን መለወጥ ማሻሻል፣ የግልን ስራ መጀመር ይኖር ይችላል። አንዱ ብቻውን የሚሮጥ ይሆንና አንድ ቤት ውስጥ ልክ ጋብቻ ወይንም ትዳር በአንድ ትከሻ የሚቆም ይመስል ይሮጥና በስተመጨረሻ ሲደክመው እሱ ሲለቀው ትዳሩ ይፈርሳል። ስለዚህ እርስ በርስ መረዳዳት ያስፈልጋል፣ መደጋገፍ ያስፈልጋል። ሌላኛው ተግዳሮት ምንድነው ስንል በጋራ አለመወሰን። አስቤዛዋን ከሰጧት ምን አገባት በቀረው ነገር የሚል አባወራ ብዙ ነው። በዚህ ወጪ እኮ አይመለከታት። ሚስት ሆና በባል ጉዳይ የማይመለከታት ነገር የለም። ባል ሆኖ በሚስት ጉዳይ የማይመለከተው ነገር የለም። እንደዚህ የሚሉ አሉ። በጋራ አለመወሰን አንደኛው ትልቁ ችግር። አንዳንዶች በየዋህነት በተለይ ሴቶች ልበል ሚስቶች ለቤታቸው በጣም ብዙ ነገር ማድረግ ስለሚፈልጉ ከፕሮግራም ውጪ የሚሆነውንም የማይሆነውንም ገዝተው የሚገቡ እህቶች አሉና የዚህን ጊዜ ያው በጀት አይደለም የሚንቀሳቀሰው፣ በጀቱ ሊናጋ ይችላል። የዚህን ጊዜ ግጭት ምክንያት ሊሆን ይችላል። ስለዚህ የትኛውንም ነገር ስናደርግ በጋራ መወሰን ያስፈልጋል። ዕቃ መግዛት ሊሆን ይችላል፣ የግል ስራን ለመጀመር ሊሆን ይችላል፣ ከሀገር ወጥቶ ስራ ለመስራት ሊሆን ይችላል። በብዙ መንገድ ትዳር የሚፈተንባቸው መንገዶች ብዙ ናቸው። አንዳንዴ እዚሁ ሀገር ላይ ሆኖ ብዙ ነገሮች መለወጥ ሳይቻል ሲቀር የሆነች ዓመት ቆይቼ ነገሮችን ላስተካክል ይባላል። በጣም ከባድ ፈተና አለው። በእርግጥ የጸና ሰው ያልፈዋል። በዚህ ውስጥ ግን በጋራ ካልወሰኑ ግን ኋላ ላይ እሱም እዛ እሷም እዚህ ለብቻቸው ስለሚሆኑ በብዙ መንገድ የሚፈተኑባቸው አጋጣሚዎች ብዙ ነው። ስለዚህ ሌላኛው የፍቺ ምክንያት ሊሆን ይችላል ማለት ነው። ከዚህ በተጨማሪ ምናልባት ቀደም ብለን ካነሳነው የሐሳብ ልዩነት፣ በቃ ሐሳብ ልዩነት አለ። ባልና ሚስት አንድ ናቸው ሲባል የሚያስቡት ነገር ሁሉ አንድ ነው ማለት አይደለም። ይለያያሉ። ያደጉበት አስተዳደግ የተለያየ ነው። የተማሩት ትምህርት፣ የወጡበት ማህበረሰብ ይለያያል። አንድ ነገር የሚመለከቱበት አታይ ይለያያል። ይህን ልዩነት ማጣጣም መቻል። በሁሉ አንድ ልንሆን አንችልም። በሁሉ ልንለያይም አይገባም። ስለዚህ ፈረንጆች ምን ይላሉ? ቹዝ ዩር ባትል ይላሉ። በቃ በሚያግባቡን ነገሮች ላይ ብቻ እየሰራን የማይግባቡንን ወደ ጎን አድርገን ማቆየት እንችላለን እንጂ በሁሉ ነገር እየተጋጨን
በእያንዳንዱ ነገር ላይ ግድ ተከራክረን መስማማት አለብን የሆነ ነገር ላይ መድረስ አለብን አይባልም። በቃ ሜጀር ዋና ጉዳዮች ላይ ብቻ ማተኮር እንጂ በሁሉ ነገር እንስማማ ካልን መቼም ቢሆን አንግባባ። ምክንያቱም የሰው አእምሮ የሚቀረጸው ከታች ከልጅነቱ ጀምሮ ነው፣ ካደገበት ማህበረሰብ ከኖረበት ቤተሰብ። ስለዚህ ነገሮች የምናይበት መንገዶች ሁሉ ይለያያሉ። ስለዚህ የሐሳብ ልዩነት ሌላኛው የግጭት ምክንያት ሊሆን ይችላል ማለት ነው። ከዛ ባለፈ ለግጭት አጋላጭ ልማዶች አንዳንዴ ተጨንቀን ተናደን ወይ ድባቴ ውስጥ ገብተን ኮሙኒኬት ባናደርግ ጥሩ ነው፣ እርስ በርስ ባንነጋገር። ምክንያቱም ስሜታችን በጣም ጥሩ ባልሆነበት ጊዜ ላይ በተቻለ መጠን ተናግሮ አይ ስሜቴ ጥሩ ሳልሆነ ዛሬ በዚህ ጉዳይ ላይ ባናወራ ይሻላል ብሎ አንዳንዶችም ደግሞ ወይ ሚስቶች ሊሆን ይችላሉ እንዲህ የሚባል ነገር የለም ዛሬውን እንደዚህ ማለትም የለባቸውም። በቃ ሰው የሆነ ደረጃ ላይ ወይ ስራ ተናዶ ሊሆን ይችላል፣ ከመንገድ ተጣልቶ ሊሆን ይችላል። በብዙ መንገድ ሰዎች ጥሩ ባልሆነበት ስሜት ሲመጡ በዚህን ጊዜ ነገሮችን ገታ አድርጎ ማሳደር እንተኛበት የሚሉት ነገር አላቸው ፈረንጆች፣ ሌትስ ስሊፕ ኦን ኢት ይላሉ። አንዳንድ ጉዳዮችን እስኪ እናሳድረው አሳደረን እናወራው። ሰው በተስተካከለ በጤናማ በሆነ አእምሮ ከስሜት በጸዳ አእምሮ ነው ነገሮችን ማየት ሲችል ነው ትክክለኛ ምክንያታዊ የሆነ ውሳኔ መወሰን የሚችለው። ስለዚህ ሌላኛው ስሜታዊ በሆነበት ጊዜ ላይ ነገሮችን ማቆየት፣ ኩርፊያን ማስወገድ። ሌላኛው ለግጭት አጋላጭ ልማድ ኩርፊያ ነው። በተለይ ብዙ ጊዜ አሁን በሴቶች ይባላል እንጂ እኔ ጥናቶች አይቼ ነበር በዚህ ላይ ከሴቶች እኩል ወንዶችም ያኮርፋሉ በተስተካከለ። አሁን ብዙ ጊዜ ጠባይ ተብሎ ነው የሚታየው። እኩል የኩርፋ አኮራረፋቸው ሊለያይ ይችላል፣ እኩል ነው የሚያኮርፉት። ኩርፊያ በጣም ከባድ ነገር ነው። በብዙ መንገድ የአንዳቸው የሌላቸውን ስሜት የሚጎዳ ስነ ልቦናን የሚጎዳ ጠባይ ነው። እንዲህ አይነት ልማዶች ካሉን ምናልባት በአንድ ቀን ላናስወግዳቸው እንችላለን። ምናልባት አንዳችን እነዚህን ሰዎች እንረዳቸው፣ እንደዚህ አይነት ጠባይ ያለንም ሰዎች ደግሞ ተቻለ መጠን እንደዚህ አይነት ጠባዮችን ለማስወገድ መሞከር ያስፈልጋል። ከዛ ባለፈ ለግጭት ሌላኛው አጋላጭ ልማድ ምንድነው? ሚስጥር ጠባቂ አለመሆን። የአንዳንድ ሰዎች ትዳር እኮ በየመስሪያ ቤት ውስጥ የማያውቅ የለም። ከጥበቃው ጀምሮ እስከ ላይ እስካለው ድረስ አለቃ ድረስ ይታወቃል። ለዚህኛው ይወራል፣ ለዛችኛው ይወራል። ባሌ እንዲያርገኝ ሚስቴ እንዲያርጋኝ እንዲህ አይነት ነገሮች አሉ። ይሄ በጣም ጸያፍ ሆነ ለመናገር። በቃ ቢያንስ አልኳችሁ ቀደም ብዬ እንኳን አልፎ ተርፎ የሚያጋጥሙን ትንሹንም ትልቁንም ነገር ለካህናት አባቶች ራሱ መንገር አያስፈልግም። በዛ ልክ መሄድ አያስፈልግም። አስፈላጊ ሲሆን ብቻ ነው እንጂ ትንሹንም ትልቁም። ለዛ እኮ ነው ሰው ባልና ሚስት ሲጣሉ ቤተሰብ በግራና በቀኝ የሚቆመው እኮ ለዚህ ነው። እንዲህ አድርጓት እንዲህ አድርጋው ይባላል። ቤተሰብ ከማስታረቅ ይልቅ ልጆቻቸውን ወደ መከላከል ይሄዳሉ። የአሸናፊና የተሸናፊ ይሆናል፣ የቡድን ጨዋታ ይሆናል። ስለዚህ በዋነኝነት በተለይ ሚስጥርን አለመጠበቅ፣ የጋብቻ ሚስጥር ምናልባት ባል ሚስትን ሚስት ባልን በአንድም በሌላ መንገድ ጥሩ ያልሆነ ነገር ልታደርግበት ይችላል። ነገር ግን አንዳንዴ ቻል ማድረግ ያስፈልጋል። የተጋር ህይወት ነው አላለም? ሁሉን ተናግረ ነው ብንናገረው ምን እናገኛለን? መፍትሄ ያገኘ ሰው እንኳን እናውቀም። ሆነን ለመናገር ሰዎች ይሰማሉ። አይገርምም? እንዲህ አላት እኮ እንዲህ አደረገችው እንደው በቃ ከዚህ ዘለለ ነገር የለም። ሊፕ ሰርቪስ ነው የሚሰጠን። በቃ ከንፈር መምጠጥ ነው፣ ሌላ ነገር የለውም። ስለዚህ በተቻለ መጠን ሚስጥርን መጠበቅ ያስፈልጋል። ሚስጥርን መጠበቅ ያስፈልጋል። ስለዚህ አንደኛው የግጭት አጋላጭ ልማድ እሱ ስለሆነ ማለት ነው። ከዚህ ባለፈ የትዳር ጓደኛን መሰለል አንደኛው በጣም ይሄ ያለመተማመን ውጤት ማለት ነው። አንዳቸው ሌላቸውን የሚሰልሉበት አጋጣሚ አለ። በቃ ከማን ጋር ዋለች፣ ከማን ጋር ዋለ፣ ከጎኗ መስሪያ ቤት አብሮ የሚሰራው ምን አይነት ነው፣ ምሳ ከማን ጋር በላች፣ ማን ሸኛት፣ እንዲህ ሰዎችን በዚህ ልክ ሰልለን የትም አንደርስም። እውነት ለመናገር ጤነኛም ጠባይ አይደለም። እውነት ለመናገር ስልካቸውን መፈተሽ እንዲህ ያደርጋሉ። ማን ጋር ደውላ ነበር፣ ማን ጋር ደውሎ ነበር። በዚህ ልክ ካልተማመነ እንዴት አንድ ጣራ ስር እንኖራለን? እውነት ለመናገር ስንገባ እኮ ባልና ሚስት ብቻ አይደለም ወደ ትዳር ሲገቡ የሚገቡት ማንን ይዘን ነው የምንገባው? አይደለ? ለሶስት የተገመደ ክር አይበጠስም ወይንም ገመድ አይበጠስም የተባለው እኮ እግዚአብሔርን ይዘን ስለገባ ነው አይደለ? እሷን ለእግዚአብሔር እሱን ለእግዚአብሔር አሳልፈን ሰጥተን ነው የምንገባው እንጂ እኔ እሷን ሰልዬ እችላለሁ፣ እኔ እሱን ሰልዬ እችላለሁ፣ የሚያደርገውን ነገር እቆጣጠረዋለሁ ብለን አይደለም። ስለዚህ አንደኛው የግጭት አጋላጭ ልማድ ምንድነው የሚሆነው? ይሄ ምናልባት የምትሰለለው ሚስት ከሆነች በሚስት ላይ የሚፈጥረው ተጽዕኖ አለ። የሚሰለለው ባል ከሆነ በሷ ላይ የሚፈጥረው ተጽዕኖ አለ። አያምነኝም አታምነኝም በቃ ወደሚል ይደርሳል። በስተመጨረሻ ላይ ጥሩ ወዳልሆነ ነገሮች ውስጥ ይገባሉ ማለት ነው። ስለዚህ በተቻለ መጠን ሌላኛው የግጭት አጋላጭ የትዳር ላይ የሚያጋጥሙ ተግዳሮቶች አንደኛው ምንድነው ስንል መሰለል ማለት ነው። ከዚህ በተጨማሪ ቂም፣ ይሄ እንግዲህ ለክርስቲያን አይሰበክም። ሰው የገዛ አካሉ ላይ ቂም አይዝም አይደለ? እግራችሁን እንቅፋት ቢመታው እግራችሁን ትደብድቡታላችሁ። የገዛ አካሏ ነው የገዛ አካሉ ነው ይባላል አይደለ? ስለዚህ ቂም መያዝ ማለት በገዛ አካላችን ላይ
እንደ ማቄም ነው የሚቆጠረው በባልና ሚስት መካከል ማለት ነው። ከዚህ በተጨማሪ ቅናት አንዳንድ ሰዎች በየሚዲያውም ላይ መቼ ሚዲያው ነው እኮ ዛሬ የሰዎችን አስተሳሰብ እየቀረጸብን ያለው ከፍቅር የተነሳ ምንድነው የሚሉት እቀናለሁ ይላሉ አይደለ አይሉ ስለምወዳት እኮ ነው ይላል ሽምግልና ሲቀመጥ እንደዚህ እየቀና እንዲህ አድርጎኝ እንዲህ አድርጎ አይኔ እኮ ስለምወዳት ነው ኧረ እባክህ ታው ግድ የለም እኛ የምናውቀው ቅናት አቤልን ያስገደለ ጌታን ያሰቀለ ዮሴፍን ያሸጠ ነው ቅናት የቅናት ምንም በጎ ነገር የለው ቅናት በጎ ነገር የለው ስለዚህ ይሄ በራስ መተማመን ማጣት ከምንም በላይ እምነት ማጣት በራስም በእግዚአብሔር ላይም እምነት ማጣት በሚስት ከሆነች ሚስት ባሏ ላይ ባል ከሆነ ሚስት ላይ እምነት ማጣትም ጭምር ስለዚህ ቅናት በተቻለ መጠን በጸሎትም በተጋድሎም በምንም መንገድ ካለብን ልናስወግደው የሚገባ ጠባይ ነው ማለት ነው። ከዚህ ባለፈ አሁን ስለ ሱስ ባወራ እዚህ መቼም እኛን አይመለከትም እንዳትሉ ሌላኛው ሱስ ነው። ሱስ ሲባል ሁሉ ጊዜ የመጠጥ ሱስ የሲጋራ ሱስ ያደንዛዥ ሱስ ብቻ አይደለም ቁማርም ሱስ አለው ሚዲያም ሱስ አለው የለውም ብዙዎች እየተጋጩ ያሉት ትዳር ውስጥ ያለ አንደኛው ሚስት ትገባለች ስራ ትሰራለች ልጁን በዛ ጋር ትይዛለች የሆነ ነገር ትመስክብ ታበስላለች ባል ወይ ቴሌቪዥን ላይ ይቀመጣል ወይ ስልኩ ላይ ይቀመጣል ከዛ በኋላ በጣም በብዙ መንገድ ይቸገራል። ይሄ ቲክቶክ ከመጣ ደግሞ ያልደነዘዘ ሰው የለም ምንም እውነት ለመናገር ስለዚህ ሱስ ሌላኛው የግጭት አጋላጭ ምክንያትም ጭምር ሊሆን እንደሚችል መገመት መቻል አለብን። ስለዚህ አጠቃቀማችንን የሚዲያ አጠቃቀም በራሱ እንደ ቤተሰብ ማውጣት አለባችሁ። መቼ ነው ስልክ የምንጠቀመው መኝታ ቤት ስልክ ከገባ በኋላ እኮ ብዙ ትዳሮች ፈተና ውስጥ የገቡት እኔ አጋጥሞኛል በጣም መተኛት አልቻልኩ 24 ሰዓት መታዩ ቲክቶክ ነው 24 ሰዓት ቲክቶክ ነው አለ በቃ አንድ ባል ነው የነገረኝና በጣም ከባድ ነው። ድሮ ሚስጥር ይወራበት ብዙ ነገር የሚታሰብበት የተቀደሰ ቦታ ነው እውነት ለመናገር የባልና ሚስት መኝታ ቤት አሁን ሚዲያው ተከትሎ መኝታ ቤት ገባ ቤት መንገድ እርስ በርስ ይገናኙ ስራው ላይ ተመጣጣለ ስራው ላይ ይመጣል አቆጭ ብለው ሐሳብ ለሐሳብ የሚገላለጡበት መድረክ የላቸው ማለት ነው በቃ ስለዚህ በጣም ይሄ አደገኛ ነው የሚዲያው ሱስ ማለት ነው። ስለዚህ ይሄንንም ማሰብ ያስፈልጋል ቢጠና ምናልባት በዚህ ምክንያት የፈረሰ ይሄን ያልተዳር ተብሎ ሊወጣ ይችላል። ከዛ ከፍ ሲል ቁጥጥር ከልክ ያለፈ ቁጥጥር የትገባሽ የትወጣሽ እንዲህ አይነት ነገሮች ቀደም ብለን ካልነው ከስለላው ጋር በተመሳሳይ ማለት 10 ኪሎ ሜትር ሳትሄድ ታክሲ ውስጥ የደረሽ አንዳንዶች እንደ እንክብካቤ ቆጥሩታል። አዎ እንክብካቤ ሊሆን ይችላል ግን በተዘዋዋሪ ግን ደግሞ ቁጥጥርም ሊሆን ይችላል። አለ አይደል እያንዳንዱ ምናደርገው ነገር ሁሉ ሪፖርት ማድረግ ያለብን አይመስለኝም ለባልም ለሚስትም የሚጠቅም አለ ማይጠቅም አለ በቃ ሜጀር ኢቨንቶች በቀን ውስጥ ያጋጠሙን ዋና ጉዳዮቻችንን ማታ ስንገባ ለባላችን መንገር ወይ ለሚስታችን መንገር ነው እንጂ ሁሉ ነገር አይነገርም እውነት ለመናገር የሚጠቅም አለ ማይጠቅም። ስለዚህ እያንዳንዱ ነገር ቁጥጥር ውስጥ ከገባ በጣም ችግር ነው የሚሆነው። ሰው ነፃ ፍጥረት ነው እግዚአብሔርም ነፃ አድርጎ ነው የፈጠረው። ስለዚህ ሲወድ ሲፈቅድ ብቻ ነው እንጂ ስለተቆጣጠርናት የኛ ሆኖ አይኖርም። ስለዚህ ከልክ በላይ ቁጥጥር እንደውም እውነት ለመናገር ሰዎችን ሶፎኬት ያደርጋል ከዛ ከግንኙነቱ ወደ መውጣት ነው የሚያመራቸው። ከዛ ባለፈ በስተመጨረሻ እየጨረስኩ ነው አይዟችሁ አበዛውባችሁ መሰለኝ ያው ምክንያቶችን ማወቅ ይጠቅመናል ብዬ ነው እንደ ሁሌ በጎን ብናወራው በጎ ቢሆንልን ጥሩ ነበር ግን ባለው ነባራዊ ሁኔታ ምን ያሳየናል የሚለው ለማሳየት ነው። ከዛ ባለፈ አመንዝራነት አሁን ይሄ ይነገራል ወይ ትሉኝ ከሆነ እኔ ብናገር ይሻላል ነው ማለት ድሮ ባንናገር እንመርጠው ነበር። ይሄ እንዴት ለክርስቲያን ይነገራል ይሄ እንዴት ለክርስቲያን ይሰበካል እንላለን ሆኖ ስለምናየው በትንሹም በትልቁ። ስለዚህ ይሄን በጣም ሊታሰብም የማይገባ ሊሆን ይችላል። ቢያንስ ግን እንደ አንድ ክርስቲያን ልንጠበቅ ያስፈልጋል። ማንንም አይደለንም እያንዳንዳችን ልንወድቅ እንችላለን። ስለዚህ አርቆ ማጠር ያስፈልጋል። የምንውላቸው ሰዎች ምን አይነት ሰዎች ናቸው ከዛ ምንውልባቸው ቦታዎችስ ለእንደዚህ አይነት ነገር አጋላጭ ናቸው ወይ የሚሉትን ነገሮች ከባልንጀራ ጀምሮ ምን አይነት ባልንጀሮች ነው ያለን የሚለው ማሰብ ያስፈልጋል። አንዳንዱ በጣም ከመለማመድ የተነሳ ምን ቀላል እኮ ነው ይሄ ምን ሁሉም ያድርገዋል እኮ እንዲህ ድሮም ነበር እኮ አባቶቻችንን ዘመን ላይ ይጠቅሳል ደግሞ እኮ ለኃጢያቱ ጥቅስም ይጠቅሳል። ድሮ እኮ እንደዚህ አባቶች እንዲህ እየተባለ መናገር ስላልፈለኩ ነው እንዲህ አድርጉ እኮ ነበር ይሄ እኮ የተለመደ ነው እንዴ ወንድ ሆኖ እንዴ ወንድ ልጅ እኮ ዞር ብሎ ከመንጣቱ አይቀርም እንዲህ በቃ ይሄን ነገር በጣም ኖርማላይዝ የማድረግ ነገሮች አሉና
እንዲህ አይነት ጠባዮች ፈጽሞ ለሚስት ብሎ አይደለም ባል ንጽህናው የሚጠብቀው ሚስትም ለባሏ ብላ አይደለም መጀመሪያ የታመሉት ለእግዚአብሔር ብለው ከምንም በላይ ምናልባት ከሚስት ተሰውሮ ከባል ተሰውራ ማይገባ ቦታ ሊገኝ ይችላል ነገር ግን ከእግዚአብሔር ሊደበቅ ሊሰወር አይችልም ስለዚህ እነዚህ አይነት ነገሮችን እንደው እዛ ይሄን እናስባለን ከሚል ሴንስ ሳይሆን ምናልባት አጋላጭ ሁኔታዎች ካሉ ልንጠነቀቅ ያስፈልጋል ከዛ ባለፈ ድብቅነት ሌላኛው በጋብቻው ውስጥ የሚያጋጥም ሌላ ተግዳሮት ነው ድብቅነት ውሎን አለማሳወቅ ገቢን አለማሳወቅ የቀደመ ህይወትን አለማሳወቅ እንዲህ አይነት ነገሮች ውሎን አለማሳወቅ እዚሁ ያለው እዚህ ሰሰራ እንዲህ ማለት ያስፈልጋል ቀደም እንዳልኳችሁ ዝርዝሩ መናገር ባያስፈልግ ቢያንስ ዛሬ ያልገበትን ቦታ ልትነገር ያስፈልጋል ሐሳብ ለሐሳብ ስሜት ለስሜት መግባባትም የሚችሉት በየቀኑ እንዲህ አይነት ቢያንስ የ5ም የ10ም ደቂቃ ውይይት ያስፈልጋቸዋል ያለበለዛ የሁለት ዓለም ሰዎች ነው የሚሆኑት አንድ ቤት ውስጥ ሆነው በሐሳብ በስሜት በጣም የተራራቁ ሰዎች ነው የሚሆኑት ስለዚህ ውሎን ማሳወቅ ያስፈልጋል ገቢን ማሳወቅ ያስፈልጋል ቀደም ብዬ እንዳልኳችሁ አስቤዛዋን ከሰጠኋት የንትን ከቻልኳት ምን አገባት አይባልም ያንተ የሆነ የሷ የሆነ ያንተ ነው ስለዚህ በዚህ ልክ ገቢያቸው ሊተዋወቁ ያስፈልጋል የቀደም ህይወትንም ማሳወቅ ጥሩ ነው እንደው ዝርዝሩን እንደዚህ የሚባል ነበር እንደዚህ የምትባል ነበር አይደለም በቃ ቢያንስ ከዛ ቀደም የሆነ ህይወቶች እንደነበሩ ለምን መሰላችሁ ነገ የግጭት ምክንያት ሆኖ ይመጣል ደብቃኝ ለካ ከከሊ ጋር ነበረች ለካ ከከሊ ጋር ነበረች እንዲህ አይነት ነገሮች ኋላ ላይ ትንሽ የግጭት ምክንያቶች ሲጀመሩ የበለጠ እሳት የሚጨምሩ ነገሮች ሆነው ይገኛሉ ስለዚህ ከልክ በላይ ድብቅ መሆን አያስፈልግም ድብቅነት ሌላኛው ለጋብቻ ተግዳሮት የሚሆኑ ነገሮች ናቸው በቃ የቀደም ህይወት ነበር ያን ህይወት ዘግቷል በቃ ከቀጠለ ነው ችግር የሚሆነው በርግጥም አንዳንዶች ደግሞ ልክ እንደዚህ ሲነገራቸውም ደግሞ አንዳንዶች ደግሞ ለካ እንዲህ ነው ብለው ደግሞ የሚቆጩም ሰዎች አሉ ይሄ ደግሞ የተሳሳተ አረዳድ ነው በቃ አንተን መርጣ አንቺን መርጦ መጥቷል በቃ አለቀ ስለዚህ ካለንበት ነው ከጀመርንበት ነው መቀጠል ያለብን እንጂ ወደ ኋላ መመለስ የለብንም ኋላ ላይ የግጭት ምክንያት እንዳይሆን ከዛ ባለፈ ትዕግስት ማጣት ይሄ ምንም የሚባልለት ነገር አለ በንግግር በድርጊት ምንም መታገስ የማይችሉ ሰዎች አሉ እና አይዶን ነው እንዴት አድርገው በክርስትና ህይወት ውስጥ ከምንም በላይ ክርስትና ተጋርሎ ትዕግስትን ይጠይቃል ስለዚህ ባል ሚስትም ባልን ልትታገስ ያስፈልጋል በትንሽ በትልቁ ለጠብ መጋበዝ በቃ ከዚህ በኋላ እንዲህ አይነት ነገር ማስፈራራት የሚያስፈራሩ አሉ በቃ አንደኛው ደግሞ የበለጠ ለጋብቻው ክብር ካለው ለቅዱስ ጋብቻ ክብር ካለው እኔ ትቼ ነው የሚሄደው እየተባለ እየለመኑ የሚኖሩ ባሎች አሉ እየለመኑ ሚስቶችም ሊኖሩ ይችላሉ እውነት ለመናገር ይሄ ትክክል አይደለም እውነት ለመናገር ስለዚህ መታገስ ያስፈልጋል በርግጥ እነዛም ሰዎች ደግሞ በሚያጋጥማቸው ፈተናዎች ውስጥ ትዕግስት ሊኖራቸው ያስፈልጋል በስተመጨረሻ እያልኩ አላልቃል የገንዘብ አጠቃቀም አንደኛው ገንዘብ ማጣት ገንዘብ ይፈትናል ምንም ጥርጥር የለም ብዙ ትዳሮች ተፈትነው ጋብቻ የሚፈርስበት ቀደም ካልኳችሁ ከልጆች ማጣት በተጨማሪ በሁለተኛ ደረጃ ሊጠቀስ የሚችለው የኢኮኖሚ ችግር ነው ጋብቻን እየፈተነ ያለው በብዙ መንገድ ስለዚህ የገንዘብ አጠቃቀማችንን እናስተካክል ያስፈልጋል ገንዘብ ማጣት ሊያጋጥመን ይችላል አዎ ሊያጋጥመን ይችላል እግዚአብሔር ደግሞ መልሶ ሊሞላልን ይችላል ሊጎል ይችላል አዎ ይጎላል ዛሬ እንዳለ ላንኖር ይችላል ይሄ የሚመጣበት ምክንያት በብዙ ምክንያት ሊመጣ ይችላል ስራ ማጣት ሊኖር ይችላል ገቢ መቀነስ ሊኖር ይችላል እዳዎች ያልተከፈሉ እዳዎች ሊኖሩ ይችላሉ እነዚህ ነገሮች ተግዳሮቶች ሊሆኑ ይችላሉ ስለዚህ መጠንቀቅ ያስፈልጋል ገንዘብ አጣን ማለት ትዳር መፍረስ አለበት ማለት አይደለም ለአንዳንዶች አውቶማቲክ ታዲያ እንዴት ሊያደርጉ ምን ሊያበላኝ ነው ምን ሊያጠጣኝ ነው እንዴ ምግቡን ብለን ነው እንደገባ ነው እንዴ ይሄ መመገቢያ ጣቢያ አይደለም ትዳር እኮ አይደለ ሲጀመር ስለዚህ ቀድሞ ወደ ማፍረስ ከመሄድ ስለዚህ ምን ብናደርግ ይሻላል ዝቅ ብሎ ስራ መስራት ሊያስፈልገን ይችላል ምናልባት ከነበረን ደረጃ በተለያየ መንገዶች ዋጋ መክፈል ሊያስፈልገን ይችላል ነገር ግን ፈጥኖ ትዳር ወደ ማፍረስ መሄድ ሲጀመርም የትዳርን ዓላማ አለመረዳትን የሚያመላክት ነው ስለዚህ አስቀድሞ ገንዘብ አጠቃቀምን ማስተካከል ገንዘብ ማጣት ደግሞ በራሱ መንገድ ከመጣ ደግሞ በዚህ ውስጥ ደግሞ መበርታት ያስፈልጋል ማለት ነው እንግዲህ ይሄን ሁሉ ችግሮች ካወራን በኋላ እንደው ጥቂት ስለመፍትሄዎቹ ሳናወራ ማጠናቀቅ ተገቢ ስላልሆነ ማለት ነው እነዚህ ሁሉም ችግሮች ሊያጋጥሙ ይችላሉ እያንዳንዱን ቤት ከዚህ ውስጥ አንዱ ሁለቱ ወይ ሶስቱ ሊያጋጥመን ይችላል አስቀድመን ቀደም ብዬ እንዳልኳችሁ ወደ ጋብቻ ስንገባ መንፈሳዊ ዝግጅት ያስፈልጋል የስነ ልቦና ዝግጅት ያስፈልጋል የስነ ልቦናው ዝግጅት አንደኛው አካል በጋብቻው ስንኖር ፈተና ሊያጋጥመን ይችላል ስለዚህ ፈተና ሲያጋጥመን መደንገጥ መፍትሄ አይሆንም ስለዚህ ፈተናው እንዴት ማለፍ እንዳለብን ደግሞ መዘጋጀት ያስፈልጋል ስለዚህ እንደዚህ አይነት ፈተናዎች ሲያጋጥሙን በምን መንገድ እንወጣዋለን ብላችሁ ውይይት ማድረግ ያስፈልጋል ብዙ ጊዜ ላለው ቀደም በቅርብ ቀንም አንድ ሚዲያ ላይ የሚያልኩት የነበረው ነገር በጮኝነት ጊዜ የነበረውን ጊዜ ብዙ ጊዜ የሚያልፈው እንቶ ፈንቶ በማድረግ አስቀድሞ
ራስን በስነ ልቦና በመንፈሳዊ ሕይወት በማበርታት ነው ማለፍ ያለበት። ኋላ ላይ ፈተናው ሲመጣ በጣም ችግር ውስጥ የሚገባው ለዛ ዝግጅቱ ስለማይኖር በቂ ዝግጅት። ስለዚህ አስቀድመን ዝግጅቱ ያስፈልገናል። ከገባም በኋላ ግን ለሚመጣው ነገር ሁሉ ደግሞ እግዚአብሔርን ተራ ላይ አድርገን በዋነኝነት እኛም ያቅማችንን መጣር ያስፈልጋል። ስለዚህ ሁሉ ጊዜም ቢሆን ይሄን እንደ አንድ እንደው ምናልባት ከዚህ ትምህርት ሁሉ ይዛችሁት እንድትሄዱት ፈልገው ሁሉ ጊዜም ቢሆን ግጭት ሲያጋጥማችሁ የጋብቻን ዓላማ አስቡ። በቃ ሁሉ ጊዜም ቀደም ብዬ እንዳልኳችሁ ምንም ብታናድድህ ምንም ብታበሳጭህ ወይንም ምንም ቢያበሳጭሽ ምንም በስሜታዊ ቢያደርግሽ ትልቁ ተቋም ዓላማው ምንድነው? ባልሽ ከሆነ መጽደቂያሽ ነው፣ ሚስትህ ከሆነች መጽደቂያ ናት። ስለዚህ ይሄን ካሰብን ትቅራ ይቅራ ምን ዛሬ በእኔ አልተጀመረ ሚሉትን ነው የምነግራችሁ። በእኛ አልተጀመረ በቃ ከዛም በኋላ እኮ ህይወት አለ እውነት አለ አይተነዋል እንዲህ ሚሉት ነገር አለ። እንደዚህ ከማለት ይልቅ ሁሉ ጊዜም ቢሆን ግጭቶች ፈተናዎች ሲያጋጥሙ የጋብቻውን ዓላማ ማሰብ በቃ አሁን ዓላማውን ስለማናስብ ነው ሰይጣን ደግሞ ይሄን እንድናስብ አያደርገን። በተቻለ መጠን ምን ያህል እንደበደለሽ ምን ያህል እንደበደልካት ወይ እንዲህ እንዲያስቡ ነው የሚያደርገው። ስለዚህ በተቻለ መጠን ከችግሮቹ በላይ ያለውን ነገር መመልከት ያስፈልጋል። ችግሮቹን አይደለም ከችግሮቹ በላይ ያለውን ነገር መመልከት ያስፈልጋል። ከዛ ባለፈ የተጋድሎ ህይወት ነው ብለናልና በጾም በጸሎት መትጋት ያስፈልጋል። የትጋት ህይወት ነው። እንዲህ አንዳንዶች ቅድመ ጋብቻ በደንብ በጾም በጸሎት ይተጉና በመንፈሳዊ ህይወታቸው ይበረቱና ልክ ትዳሩ ሲገባ ልክ እንደ ግራጁዌሽን ነው የሚቆጥሩት። ቅድም ብያቸዋለሁ። በትዳር ህይወት ግራጁዌሽን አይደለም ወይንም ምርቃት አይደለም። ለተሻለ ተጋድሎ እንደገና ሌላ ምዕራፍ ምን ከፍትበት ነው። ስለዚህ የበለጠ መትጋት ያስፈልጋል። ፈተናውም ስለሚጨምር ማለት ነው። ቀድሞ ከነበረው ፈተና ሌላ ተጨማሪ ፈተና አዲስ ፈተና የማናውቃቸው ፈተናዎች ይመጣሉ ማለት ነው። ስለዚህ በተጋድሎ መበርታት ያስፈልጋል። ከዛ ከፍ ሲል ደግሞ በምክረ ካህን መመላለስ ግድ ይላል። አዎ እኛ የኛን ድርሻ እንወጣለን። ካህናት አባቶቻችን ደግሞ በእኛ ህይወት ላይ ድርሻ አላቸውና በምክረ ካህን ሁሉ ጊዜም ቢሆን የንስሐ ህይወት ያስፈልጋል። ወደ ካህናት አባቶች ጤናማ ቢሆንም ሁሉ ጊዜ ችግር ሲኖር ብቻ ነው ወደ ካህናት አባቶች ቀርበን ተዳሪ ላይ እንደዚህ ሆነ እንደዛ ሆነ ምንለው። ጤናማ በሆነው ነገር ላይም አባቶቻችን የሚመክሩን ጥሩ ግንዛቤ ያላቸው አባቶች ከሆኑ አስቀድመው ልንከላከላቸው ልናጥራቸው የሚገቡ ነገሮችን ችግሮች ሳይፈጠሩ በፊት መከላከል የተሻለ ስለሚሆን ማለት ነው። ስለዚህ በምክረ ካህን መመላለስ ያስፈልጋል። በተቻለ መጠን ብዙ ጋብቻ ላይ ብዙ ሰርግ ላይ ሲሰበክ ተሰሙት ይሆናል አይደለ? ከዚህ በኋላ ይባላል አይደለ? ቤተሰብ ጓደኛ አይደለ? ጣልቃ ገብነት በጣም በብዙ መንገድ አማካሪ ሊሆኑን ይችላሉ። ወሳኝ ግን ሊሆኑ አይገባም። ሰዎችም ማማከር ጥሩ ነው። ጥሩ ጓደኛ ጥሩ ባልንጀራ ሊኖረን ይችላል። መንፈሳዊ ወንድሞች መንፈሳዊ እህቶች ሊኖሩ ይችላሉ። ነገር ግን በትዳራችን ላይ ሊወስኑ አይገባም። ቀደም ብዬ ያልኳችሁ አንደኛው ትዳር የፈረሰበት አንደኛው ምክንያት የሶስተኛ ወገን ጣልቃ ገብነት ነው። ይሄን ትልቁን ተቋም ትልቁን ጋብቻ ገና ለገና መቼም ወንድሜ ነው አጎቴ ነው አባቴ ነው ለኔ መቼም ክፉ አያስብም ነው ምንለው እኛ። ነገር ግን ላያውቁ ይችላሉ፣ ክፉ ላያስቡ ይችላሉ። ስለዚህ በእኛ ህይወት ላይ አባትም እናትም እህትም አክስትም አጎትም የትኛውም ጓደኛም ቢሆን ሊወስን አይገባም ከምንም በላይ። ስለዚህ የሶስተኛ ወገን ጣልቃ ገብነትን ማስወገድ በተቻለ መጠን በተጨማሪ በስተመጨረሻ ማነሳላችሁ ቀደም ብዬ ካልኩት የጋብቻን ዓላማ ማሰብ ካልኳችሁ ሁለቱን ብትይዙልኝ በጣም በዋነኝነት ደስ የሚለኝ ድርሻ ላይ ብቻ ማተኮር። በቃ እንደ ሚስት የሚስት ድርሻዋ ምንድነው ላይ ነው ሚስት ማተኮር ያለባት። እሱ ባል አይደለ እንዲህና ያደርግም እሱ ባል አይደለ ማለት የለባት። ባልም ቢሆን ሚስት አይደለችው ይሄን አታደርግም ማለት የለበት። ሁለቱም ማተኮር ያለባቸው እንደ ባል የባል ድርሻ ላይ ማተኮር አለበት፣ እንደ ሚስት የራሷ ድርሻ ላይ ማተኮር አለባት። እዚህ ላይ ስለማናተኮር ነው የራሳችንን ስራ እንተዋለን። የራሳችን ድርሻ እንተውና የማይገባንን ሚስት ኮነች በባል ባል ኮነ በሚስት ድርሻ ላይ ይገባል። የዚህን ጊዜ ምን ይባላል? ሮል ኮንፊውዥን፣ የሚና መቃወስ ይመጣል። የዛን ጊዜ ችግር ነው የሚሆነው። ትዳሩ መጽናት ያቅተዋል። በዚህ ልክ ከሰራ በዚህ ልክ ከበረታን ከምንም በላይ እግዚአብሔርን ይዘናልና ይሄ የኛ ድርሻ ላይ ለማተኮር ነውና እግዚአብሔር ደግሞ ይባርከዋል። ከምንም በላይ የኛ ጥቂቷን መሻታችንን ጥቂቷን ጥረታችንን እግዚአብሔር ይባርካል። በምንችለው ልክ አሁን እዚህ ላይ የተዘረዘርናቸው ብዙ ነገሮች ሊኖሩ ይችላሉ። ምናልባት እነዚህን ሁሉ ነገሮች መረዳት ማወቅ በእያንዳንዱ ነገር ምላሽ መስጠት እንችል ይሆናል። ነገር ግን ቢያንስ ግን ለራሳችን ታማኝ ሆነን በአቅማችን የምንችለውን ያህል ታማኝ ሆነን ጥረት ካደረግን እግዚአብሔር ለምን አይባርከው? እግዚአብሔር ጋብቻችንን ይባርካል። እግዚአብሔር ዘር ከሰጠን ዘሮችን ይባርካል። ከዛም አልፎ ተርፎ ከምንም በላይ የጋብቻው ዓላማ የእግዚአብሔር መንግስት መውረስ ነውና በስተመጨረሻ በተጋድሎ ጸንተን
በፍጻሜ እግዚአብሔርን መንግስት የምንወርስ እንሆናለን ማለት ነው። እና በተቻለ መጠን እኔ እውነቴን ነው የምላችሁ ምናልባት አንዳንዴ ኦፍ ማይክ ማውራትም ጥሩ ነው። በጣም በብዙ መንገድ ታዝናላችሁ። የብዙ ሰው እኔ አንዳንዴ የካህን ጆሮ ያልቻለው ምን አለ እላለሁ። እኔ በጥቂቱ በማማከር ህይወት የምታጋጥመኝ ነው እና በብዙ መንገድ እኔ ለኢትዮጵያ ቤተክርስቲያን ለኛ ቤተክርስቲያን ትልቁ ስጋት ብዬ ማስበው የቤተሰብ ጉዳይ ሁለተኛ አይደለም ሶስተኛ አይደለም ፈጽሞ የተተወ ጉዳይ እየሆነ ስለመጣ ብዙ ትኩረቶቻችን ሚዲያ ላይ የሚወሩ ነገሮችን ተመልከቱ። በቤተክርስቲያን ደረጃ በሲኖዶስ ደረጃ ትኩረት የሚሰጣቸው ነገሮች ተመልከቱ። የቤተሰብ ጉዳይ ፈጽሞ የተረሳ ፈጽሞ የተተወ ነው። ነገ በቤተክርስቲያን ውስጥ ካህን ይፈራው፣ ዲያቆን ይፈራው፣ ጳጳስ ይፈራው ከቅዱስ ጋር ብቻ ነው፣ ከየትም አይመጣም። ስለዚህ እኔ ሁሌ እምላለሁ በልጆች አስተዳደግ ላይ ስልጣን አንሰጥ የነገው ጳጳስ፣ የነገው ዲያቆን፣ የነገው ካህን፣ የነገው ሀገር መሪ ተወልዷል በእያንዳንዱ ቤተሰብ ውስጥ። ጥያቄው እንዴት እያደገ ነው? ነገ ዛሬ የምንወልዳቸው ነገሮች ልጆች ነገ ሚስቶች ነው የሚሆኑት። ሚስት ነው እያዘጋጀን ያለው። ልጅ እኮ አሁን ብዙ ጊዜ እኛ ልጆች ስንወልድ ነገ ሚስት እንደሚሆኑ አናውቅም፣ ነገ ባል እንደሚሆኑ አናስብም። ስለዚህ ጥሩ ሚስት አድርገን ልጆቻችንን ማሳደግ መቻል አለብን። ጥሩ ባል እንዲሆኑ አድርገን ልጆቻችንን ማሳደግ መቻል አለብን። በዚህ ተቋም ውስጥ ካልሆነ በስተቀር በሌላ መንገድ የሚመጣ ነገር የለም። ዛሬ ፈተናው በጣም እየጨመረ ነው ያለው እውነት ለመናገር። ይሄን ትልቅ ተቋም ጋብቻን ለማፍረስ የምዕራቡ ተጽዕኖ አለ፣ የኛ ስንፍና አለ። በዚህ ውስጥ ደግሞ ነገ ምን አይነት ቤተክርስቲያንን ተስፋ ታደርጋላችሁ ብሎ ራስን መጠየቅ ያስፈልጋል። በዚህ ውስጥ ራሳችንን መመልከት ያስፈልጋል። ስለዚህ እኔ እዚህ ጋብቻ ህይወት ውስጥ ያላችሁ እህቶች፣ ወንድሞች፣ አባቶች እዚህ ውስጥ ያላችሁ የነገዋን ቤተክርስቲያን እየሰራችሁ ነው ነው ሁሌም እላለሁ። የመንግስተ ሰማያትን ነገ የሚወርሱ ልጆችን እያዘጋጃችሁ መሆናችሁን ማሰብ መቻል አለባችሁ። ከእግዚአብሔር ጋር አብረን እየሰራ እንደሆነ ማሰብ መቻል አለብን። በዚህ ልክ ነው እግዚአብሔር የሰጠንን ጸጋ። አንዳንዴ የሰጠንን ጸጋ ስለማናውቀው በዚህ ልክ ካሰብን ቤተክርስቲያንን ትምህርቷ ሚናኝ ከምንም በላይ መዓዛዋ ለዓለም የሚደርስ ዛሬ በእኛ ላይ የተነሱብንን ሁሉ በትምህርቷ ማርካ በወንጌል ማርካ የምትሰበስብ አቃፊ ትሆናለች። ከበረቱ ውስጥ ያለው መጠበቅን ያቃተን ከበረቱ ውጭ ያሉትን ማምጣት የምንችልባቸውን እድል መፍጠር እንችላለን። ይሄ ግን ስራ ይጠይቃል። እኔ እላለሁ ሁልጊዜ ጥቂት ምናልባት በሰሜን አሜሪካ ያሉ ኮፕት ቤተክርስቲያኖችን ተሞክሯቸውን ስመለከት በጣም ነው የሚደንቃቸው። ትልቁ ትኩረት በቤተክርስቲያን ውስጥ ቤተሰብ ትልቁ ትኩረት። አንድ እህት እንደው ልምዱ ልንገራችሁ። አንድ እህት እዛ ኮፕት ቤተክርስቲያን ነው ኦልሞስት የምትከታተለውና መታ የነገረችኝ ወደ ኢትዮጵያ ስመጣ አለች 4 ልጆች አሉኝ አለች። እዛ ልጆችሽን እኛን እንይዝልሻለን። እንግዲህ ተመልከቱ ቤተክርስቲያን ነው የሚላቸው። እንግዲህ እኛን አስቡ ምን እናድርግልሽ? በዚህ ልክ ነው ቤተክርስቲያን ልጆቿን አቅፋ ደግፋ ቤተሰብ ላይ ትኩረት ሰጥታ እየሰራች ያለች። ልጆቹን በሚገባ እየተንከባከቡ ያዝናኑ በሚገባ ይሄ በዓለማዊ ነገር ያለ አይደለ ልጆች አይደሉ የሚያስፈልጋቸው ነገሮች በዛ ልክ እየሰጡ ነው እነሱ ይሄን ተቋም እየጠበቁት ያሉት። እኛ ግን የምናውቀው ነገር ነው። እኔ ጽፌበታለሁ በሆነ ወቅትም አንድ ወቅት ላይ ሐመር ላይ እኛ ቤተክርስቲያን ለቤተሰብ ለልጆችም ቦታ የላትም ብዬ ነው የማምነው። በግል የግል ምንጭ ስለሆነ እንግዲህ በዚህ ክርክር ውስጥ አንገባ። ስለዚህ በዚህ ልክ ካልሰራን አስቸጋሪ። ከዚሁ ተቋም የሚወጡ ናቸው ነገ ሀገር የሚኖሩት፣ ከዚሁ ተቋም የሚወጡ ናቸው ነገ ቤተክርስቲያን የሚኖሩት። ስለዚህ በተቻለ መጠን እንደዚህ አይነት ጉባኤያት እኔ አውቃለሁ። ብዙ ነገር እዚህ አካባቢ ያሉ አባቶችንም አውቃለሁ፣ አከብራለሁ። ብዙ ጥሩ አባቶችም እንዳሉ አውቃለሁ። ግን ሊሰፋ ይገባል። እዚሁ ብቻ ሊቀርም አይገባም። ምናልባት ጥሩ ነገር ካላችሁ ለሌሎች ሰንበት ትምህርቶች፣ ሌሎች አብያተ ክርስቲያናት ማካፈል ያስፈልጋል። እኛ ብቻ እዚሁ ብቻ ተወሰነ መቅረት የለብንም። ስለዚህ በተቻለ መጠን እንደው እንዳላበዛባችሁ ጨርሻለሁ። በተቻለ መጠን በዚህ ጉዳይ ላይ ብዙ ስራ ይጠይቀናል። በጣም ብዙ ስራ ይቀረናልና እግዚአብሔር ያበርታን። ሁላችንም ያቅማችንን ያህል እንደክማለን። ተጋቢዎቻችን እህት ወንድሞቻችንን ደግሞ ጋብቻቸውን የአብርሃም የሳራ አድርግልን። ከነሱ የሚገኙ ፍሬዎች ደግሞ አምናለሁ ተስፋም አደርጋለሁ ነገ ቤተክርስቲያንን ነገ አገርን የሚጠብቁ ከምንም በላይ ለቀሪው ዘመን ቤተክርስቲያንን የሚያሻግሩ ይሆናሉ ያስባለሁ። ያስተማረን የመከረን ቅዱሳን አምላክ እግዚአብሔር ስሙ የተባረከ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።